stop the xenophobic attack on our people ሄዶ የሚጣላ ይመስልኝ አሁን እነዚህ ዊልቸር ላይ ያሉትን ሰዎች ማለት ነው እሺ በላቸውና ወደ ሪንግ መግቢያውን ደረጃ አድርገው በቃ ናቡሽ እንዴት ነህ እናት አዲስ ስቱዲዮ አዲስ በጣም አዲስ ነው ብያለሁ በጣም የሚገርም ስቱዲዮ ነው ያላችሁ አልተመቸም የኛ አንድ ስቱዲዮ ስቱዲዮአችን አዲስ ስቱዲዮአችን በጣም ያበደ ነው በጣም ገራሚ ነው ኧረ በጣም እንትን ነው I think ከዚህ በኋላ they can expect good sound አው good vibes ሱንቶ ነውና ብቻ አለ እንትን የት እንዳለ መናገር እንችላለን ኦኬ ሶ ከዚህ በኋላ አንቀጽ 9 እየተቀረጸ ወደ እናንተ የሚደርሰው ኤክስ የሚባል ስቱዲዮ ከዚህ በኋላ ሆፕፉሊ በደንብ እናወራለን ስለነሱ yes አሁን መቀጠል ይችላል ኦኬ እንትን ይላቸው ምንድነው የሚሰሩት ኤክሶች ምንድነው የሚሰሩት አትቸኩላሉ እሺ ፒስ አስብሎ እንትኑን አይተነው ኮንተንት ላይ ተቆጣኝ እንኳን ለኔጡ እሺ ባለ ስቱዲዮ እንትን ማለት እኮ ባለ ኳስ ሰው ያያላ መጣ ቡናችን ነው ናይስ ኦኬ ናይስ እንዴ ገና አንድ አስቀፈን ጋር ማስተር አጣውቁ ካለ እና አይ ቲንክ ባለፈው አልነበርኩም እንዴ ነበር የባለፈው ኤፒሶድ ከስለሱ ማታወራ በደም ቲንክ ህይወት ያለ ሰይፍ እቺ እንዴት ከባድ ነው እንዴ ነበር ያወከኝ ሰይፍ እኔም ባሪ ታቋላ ባይ ዘ ዌይ እኔ ተነግራቸዋለሁ ወይስ ንገራቸው በህይወቴ በጣም የምፈራው ነገር እሺ ከሆነ ሰው ጋር ሰው አስቀምጦ ይሄድ ያለው ፊሊንግ ከማታውቀው ሰው ጋር ብዙ ከማይት ያ ቲንክ ሚኪ ጥሩ ሰው ነው አክቹአሊ ሚኪ በጣም የሚገርም ሰው ግቢ ያለውን በተወሰነ እንትን አውቃለሁ እኔም አያናግረኝም በባለፈው ኤፒሶድ ብዙ አላናግረኝ እያቋረጥከው ነበር ወይ አላቋረጥኩም አንተ ስትኖር ነው ባይዘይ ችግር ያለው ማለት ነው እኔ ነኝ የማቋርጠው ነው ብቻ ላይ እንዲቋረጥ የምታደርገው አንተ ነህ በጣም አይቷል ደጃፍ ፖድካስት ነው የሚመስለው የሆነ ፓርት ላይ ሁለታችሁም ዝም ብላችሁ ነበር ሚቲ ቲቪ ነው አይ እና እንዴት ነበር እንትን ነበር እንዴ ልበል የሆነ ለሶስት ስላሰብ ነው ትንሽ ግር ብሎ ነበር ግን አይ ቲንክ we handled it well አይ አሪፍ ትንሽ ሲሪየስ ሆነን መሰለኝና አሪፍ ኤፒሶድ ነው ግን ሚኪም በደንብ ሐሳቦቹን በደንብ አውርቷል ብዬ አስባለሁ አይ ቲንክ አይዋን እኔ ቻለሁ አይ ላይክ ሚኪን ኖሬ ኮንቨርሴት ባደረገው ባዋራው ምናምን ነገር ሐሳባችን ብንቀያይ ከዛ በፊት የነበረው ተገናኘን ቀን አለ አይደለ ያን ቀን ጥሩ ብዙ ሐሳብ ላይ ተመሳሳይ ሐሳብ ነበር መሰለኝ ነበር አንተና እሱ ለዛ ነው ያቋረጥኩት ቀጥልበት ሂድበት ያልኩ እዚህ ሲዝን ላይ ሁለተኛ እንትን ኤፒሶዳችን ነው አብረን ስንቀርጽ ለምንድን ነው ሁለተኛ የመጀመሪያ ኤፒሶድ ላይ ብቻችንን ነበር ኦኬ ከዛ በኋላ አንተና ሚኪ ነበራችሁ ከዛ በኋላ ከእንደገና እኔ እናንተ ተመለሰ ለምንድን ነው እንደገና ዌል እንግዲህ ገስት ይዘን ስቱዲዮ ከመሞክር እኛ ሞክረን አረጋግጠን ፈትሻ አሪፍ ሲሆን ከገስት ጋር እንመጣለን ብለን ወይስ ሌላ ምክንያት አለን አንደኛ ገስት ሪሳይክል ማድረግ አልፈለግንም ሁሉም ቦታዎች ላይ እየመጡ ፖፕ እያደረጉ ያሉ ሰዎች አንድ አይነት ናቸውና መቶ ሪቪው እንዲያደርጉና አንፈቅድም ሙአዝ ነው ያለው በቃ ሁሉንም እሺ የሚለው ሙአዝ ነው እሱን ደግሞ መጥራት አልፈለግንም አንተ ሙአዝ እንትን እየሸጠ ነው ኩኪስ እየሸጠ ፋፍቶ አይታ የእሱ አይደለም እኮ የእናቱ ነው እኮ አዎ እና በጣም አሪፍ ኩኪስ ነው ግን ማዘሪ በጣም እየፈጀው ነው በጣም እየተስማማው ነው ባይዘይ ሙአዝ አይታ ወፍራል ዴን ኩኪስ ፈጀው ወፍራል አይመችም ሁለተኛ ስቴዲ የሆነና ትንሽ ኳሊቲውን ጨመር አድርገን ወደ እናንተ መመለስ ፈልገን ነበር ምክንያቱም አንቀጽ 29 ለሚያዩ ሰዎች ማለት ነው እንዴት ልበለ it's a different podcast ብዙ ሰዎች ከሌላ ፖድካስት ጋር መሳሰሉታል ግን it's a different podcast built to ልንሄድበት የምንፈልገው መንገድና ጀስት ሁለታችን ኮሜዲያኖች ሆነን እንትን ማለታችን ምን ነው
አጣመንኩት ምን ይፈልጋል? ሌላ ፖድካስት እና እንትን ወሬውና እንትኑ ብዙ እንደ ሌሎቹ ፖድካስቶች እንዲሆን አንፈልግም። ሁሉም ፖድካስት የራሳቸው ጠንካራ ጎን እንዳላቸው ሆኖ ማለት ነው። ብቻ እንደዛ ነገር ማለት ነው። እኔ አገባኝ ምን ከተኝ እኮ want to have our own DNA ምናምን ነገር ከገስቶች ጋር ከኦቨርኦል ብቻ አላ እና የሚገርማችሁ ነገር ደግሞ ኦልሞስት ላይክ this is አሁን 50ኛ ኤፒሶዳችን ነው። ኦልሞስት 50 አካባቢ 50 ሰው አልመጣም ግን 50 ምናምንኛ ኤፒሶዳችን ነው። በጣም ወጪውን ያሰብኩት 10 ምናምን ተራኪ ጋር 10 ምናምን እንትና ጋር 10 ምናምን እኛ ቤት ስለዚህ ሰብስክራይበርስ ስንት ገባ? ሰብስክራይበር 59800 ደርሰናል። 60000 ልንገባ ነው። 60000 ናይስ። እና which is አሁን ይሄኛውን ኤፒሶድ ጥሩ ኳሊቲ ለእናንተ ልናመጣ እየሰራ እንደሆነ እንድታቁልን ስለፈለግን ነው አብረን እኔና ቡሽ ማውራት ስላማረን አይደል? ቀጥልሽ ኮሜዲያን ቡሽ። እሺ ምን ላይ ልቀጥል? ያው እኔ የምጨምረ የለኝም። yes so anyhow I hope እሁዳችሁ ጥሩ ይሆናል ብዬ አስባለሁ። see what happens this week ሌሎቹም ጀምረዋል። አሁን ዓለም እንዴት ሰነበተች ከኛ አይተው ሌሎች ፖድካስቶች ብዙ ነገር ድምጽ የቀሰሙ what happens this week MMA ፋይት ነበር። ሄደ ነበር MMA ፋይቱን ሄጄ ተመለስኩ። ለምን እንትን ተባልኩኝ። ምንድነው እኛ አርፍደን ነበር ሄድነው። እሺ አርፍደን ሄደን ነበር ላይ ክፍ ተባለ። አቡሽ ውስጡ ትንሽ የሴሌብሪቲ ያለች ባይዘው ማንንም ማቆም ግን ይታወቅ ይመስላል። ለዛ ነው። እሺ ነው እንትን ነበርን እኮ በትክክል በክብር ተጋብዘን ምናምን እኮ ነው። ቪአይፒ ነበር ኮይስ ሬጉላር? እሺ ኖ ቪአይፒ የሆነ ልጅ ምን እንደተፈጠረ ልንገርህ። እዛ ጋር ቆመን ከዛ አብሮኝ የነበረው ሰው like እንመለስ ምናምን ተባቱ ምናምን ከዛ እኔ ደግሞ ማየት ፈልጌ ነበር ማለት ለመናገር ማለት ኒው ቲንግ ለኝ በጣም አስ ኢቨንት ኦርጋናይዘር ምናምን I really want to see እንዴት ፑል ኦፍ እንደሚደረግ የሆነ ልጅ 25000 ብር አላ እሱና የሆነ አንድ ጩጬ ልጅና ፈረንጅ ናቸው። እሺ ከዛ 25000 እኔ ብቻ ከፖሊሷ ጋር ምናምን ትንሽ እንትን አልኩኝ አወራው ተነጋገርኩ። እሺ እኔ እኮ ታዋቂ ነኝ ራቅም አንተ ጻጽኝ ነው። እሺ ፊቷን ሳይው ትንሽ ራቅ ለምን አንድ ሁለት ደረጃ ቀርቤ መጣ የሆነች ልጅ ሀብታም ልጆች ኮንፊደንሳቸው እሺ እንትን ይዟል ለክ ይሄ ገብቶ ነገር ለክ ቁጭ አይሉም ሀብታም ልጆች አንድ ቦታ ልብካል ዋይ ቲንክ ወጥቶ ለክ ተመልሶ ሊገቡ ነገር እሺ 50000 ነው የከፈልኩት ብሎ አዋራ አስነሳ። እዛ 50000 ነው የከፈልኩት ምናምን ብሎ እንትን አለ ጓለ እሺ ለምን 500 ሺህ አትከፍል ምን ምን አገባኝ ብላ መታችሁ ጥፊ ለደብላልኝ ቪአይፒ ወጥቲ ከተመጣ ለምን ኦኬ እሺ I think እሺ ቆይ how was the event ግን ኢቨንቱ እንዴት አየው? it's በጣም ኤፒክ። እኔ one thing ሸጋ ማኔጅ እንደሚያደርገው ሳቅ አይ ኖ it gonna be በጣም ጸዴ እሺ የመጀመሪያ እንደማይመስል ምናምን አውቄ ነበር። ኦኬ ሸጋ is like they are really good in curate ሲያደርጉ ኢቨንት is they really like and ገብቷቸው እና ደግሞ የምርም ይሄ ፓሽኔትድ ሆኖ ነው ኩሬት የሚያደርጉት ሸጋ ኢቨንቶች you will see the passion there ይሄ እንትኑ በርሜል ሸጋ ኢቨንት ማታውቁ በርሜል I think ዛሬ መች ነው ያለው? ነገ ስንቀርጽ ትናንትና የነበረው ማለት ትናንትና የነበረው ኢቨንት ጆን yes thank you for the invitation በዚህ አጋጣሚ እና ላይክ ኦክታጎኑ ምናምን የሰው ተርናውት ምናምን በጣም it was amazing። እኔ ከቢውልድ አፑ ጀምሮ ማለት ነው
አይ ቲንክ ጌታቸውና አሹ ከዛ በኋላ the whole team እዛ ውስጥ የነበረው ከዛ ሸጋ ደግሞ ኢቨንቱ ምናምን ነገር ኢቨንት ኦርጋናይዜሽኑ ምናምን ነገር what they pulled off was amazing በጣም የሚገርም እንደውም በጣም ያበሳጨው አይቷል ጌችም ተው በቃ ላይ ለገብታ አታወራ እኮ ቆይ እስቲ እና ድንቃቸውና ከዛ እናወራለን ስለነሱ እኔ እንትን ሄጄ ነበር ፌስ ኦፉን ሄጄ ነበር መጀመሪያ ቀን እና ከፊት አስቀምጦን ምናምን ነገር በጣም ኦኬ እንቁላሉ ፓርት ነው ኦኬ ሌላ ሁለተኛው ፌስ ኦፍ ማለት ነው which was an amazing experience by the way በጣም ደስ የሚል ኤክስፒሪየንስ አዎ እንትናን ጌችን ተዋወቅኩት ሰላም ወረዳት አልተጣላንም he was በቃ በጣም ፖዚቲቭ he was cool about it ምናምን ነገር ጆኮች ምናምን ይመቹኛል ምናምን ነገር ትንሽ አወራን ያው ቢዚ ስለነበረ ምናምን ነገር እና the whole thing አሁን እንዴ መሰለ አንዳንድ ጊዜ ማለት ነው መስራት የምፈልገውን ነገር this is by the way ለእናንተም ሊሆን ይችላል ህይወታችሁ ውስጥ መስራት የምፈልጉት ነገር ካለ አንዳንድ ጊዜ ሰዎች መስራት የምፈልጉትን ነገር ከናንተ አንግል ሲያዩት ማለት ነው ትልቅ ወይ ደግሞ ሪዲኩለስ ሊመስላችሁ ይችላል ውሸት ሊመስላችሁ ይችላል ከዛ ግን ያንን ነገር ካሳካችሁት በኋላ ሁሉም ሰው ወደ እናንተ ትከሻ ነው የሚመጣው ገባ I think that's what happening አሁን ደግሞ ይሄ ልክ አፍተርማቱ ልክ ፋይቱ ከተካሄደ በኋላ how beautiful it was መሆን እንደሚችል ሲታወቅ የመጡት ሴሌብሪቲዎች ገባ አይ ቲንክ ደግሞ ሌላም ደግሞ አንድ ደግሞ መናገር መጨመር ፈልገው ሴሌብሪቲዎች እንደዚህ አይነት ቦታዎች አሁን ለምሳሌ ፋይት ናይቶች ኮሜዲ ናይት የስነ ጽሁፍ ምሽት ቲያትሮች እናንተ ስትመጡባቸው እነዛ ቦታዎች እንትን አንድ ስቴፕ ያድጋሉ ሰዎችም እነዚህ ነገሮች ሲሪየስ ሊወስዷቸዋል ኔትወርክ ታረጉባቸዋላችሁ ማን እንደምትተዋወቁ አታውቁም እና ተርናውት ያደረጉት ሰዎች የመጡት ሰዎች ምናምን ነገር ይወዘም ሁሉም ሰው ነበር ሁሉም ሰው አመንዝራዋ ሴትና ይሁዳ ብቻ ነበር ያልመጡት እና የሴሌብሪቲዎቹ ተርናፕም አንድ ኢቨንቱን ከፍ አድርጎታል ገባህ አይደል እኛም መገኘታችን የሚቀጥል አልጋበዝም እንትን መኖሩ ምናምን ነገር እንደዛ ነው ፋይቶቹ በጣም አሪፍ ነበሩ we go one by one እነሱ ላይ ከዛ በኋላ ማለት ነው ኢቨንቱ በጣም አሪፍ ከመሆነ ስለነበረ everybody want to fight out ሁሉም ሰው እኔን የሚገጥመኝ እያለ ነው በቃ ሁሉ ማማይ ዝናሽ ራሳቸው በገዛ ገንዘቤ የፈለኩትን ሰው መቅጠም እችላለሁ እግዚአብሔር የሳይዶን እንትን አይቷል የሳይዶ do you think ሁለቱ መፋይት አለባቸው ለታስባል ሳይዶና ጆኒ አረባካ ለምን እንደው ባይዘው በጣም ሰሞኑን I'm enjoying TikTok too much ባይዘው በፊት ምናምን ያዘገኛል ለነበር TikTok አሁንም ህይወቴን በጣም ያመሳከለው ነው ግን TikTok is the best ነገር በቃ ሰሞኑን ለምንድን በቃ ላይክ መታያቸው ነገሮች እንደውም ሁሉም ሰው ሊፋየት ነው ምናምን አስተር ማለት ይሄ ቃሉ ምናምን ዊልቸር ምናምን ይባላል ሁለቱ ሌላ በዊልቸር ያለ ልጅ አለ የሁለቱ ዲፍ ማለት ነው ከዛ ምን ይላል እሺ ንገረን ምንም ነገር አልነገርክም ባይዘው እሺ አውራ የኛው ላይክ ይቅጠመኝ ምናምን ከፈለገ ምናምን ነገር ይቅጠመኛኛው ምናምን የሚጽፋቸው ካፕሽኖች ማለት ነው የተሸነፈ በእግሩ የኛው የተሸነፈው በእግሩ ነው ሄደው ማይዲ ሁለቱም በዊልቸር ነው ያኛው ደግሞ እችን ቪዲዮ አይተናት እንመለስ ላይ እንደዚህ ተደግሞ እሺ ይቻላል አይተነው እንመለስ ወል ቻሌንጅን ተቀብያለሁ ምናምን አይደና ማለት የዚህኛው ካፕሽን ደግሞ እግሩ ሰብረ ነው አይ ቲንክ ጌች ኢዝ ቢዚ ማለት ነው አሁን ሰዎችን ሪጀክት በማድረግ በቃ አይ እናንተ አትፋየቱም በማለት ማለት መጨረሻ ይደረሰ አገረ ሰላም ምናምን የሚባል እንትን አለ የሆነ ማስተር
ማስተር አለ እንትናን በደምብ ቻሌንጅ ያደርገዋል ተብሎ የሚታሰብ ማን ጆኒን በትክክል ቻሌንጅ ሊያደርገው ይችላል ምናምን ተብሎ የሚታሰብ ልጅ ምንድን የተማረው? ብቻ ቴኳንዶ ምናምንም ላይ ግን በቃ ሂዝ ጆኒን ትንሽ ይፈራዋል ነው ጆኒም ከጆኒ ጋር ትንሽ እንትና ይላሉ። እሺ ጆኒ ኤሊ ይችላል ብሎ የሚያስበው ሰው መሰለኝ። ብቻ እሱም ኮላውት አድርጎለት ነበር መሰለኝ ወይዘሮ ምናምን ብሎት እሺ በዛ እንትን ብሎ ከጌች ጋር ምናምን ትናዱና ጌችም ገጠመኝ ተባለ። እኔ እናንተ ንግጠማሉ ኒኮ ከዛ ጌች ምን ቢል ጥሩ እኔ ባላምት ነኝ አዋ ባይ ዘ ወይ ማለት ነው። እግዚአብሔር አሁን ኮላውት ብታረጉትን ሰው ለዩ ገባር እንትን ኮላውት ማድረግ ስለቻላችሁ ኮላውት ማድረግ አለባችሁ ማለት አይደለም። አሁን ለምሳሌ ኢንትረስቲንግ ነገር ልንገር ኩኩሻና ገዜ ፋስትማ አሁን እነዚህ በቃ አረ ሌላ ደግሞ ፋስትማን እንደማይተው ገዜ ፋስትማን እሱ ደግሞ እንዳለ ሰይዶን አብሻዋል እኔ እንደሰው እንደዚህ ሳምንት እኔ ቲክቶክ አዝናለሁ። እሺ በቃ አፋይቱን ነው ምን ምለው የተማሩትን ጆኒ ጁጂትሱን ማን ነው ውጪ ካለው ቢኒያም ሽብሩ የተማሩትን ከተማሩት ያልተማሩት ካልተማሩት ሰዶኮ ዲግሪ አለ መካኒክ እኔ በጣም የምጠብቀው ላይክ ወይ ደግሞ ይሄ ሶማሌው ልጅ አለ ውጭ ያለው እሱና ጆኒ ጁጂትሱ እሺ ከዛ ሰይዶና ገዜ ፋስትማን እሺ እኔ አይ ዶንት ኖ ዋይ ማለት ነው ሰይዶ የሚጣላ አይመስለኝም። አይ ዶንት ኖ ዋይ ለምን አይመስለኝም። በቃ እውነቴን ነው የሚመጣ አይመስለኝም። ኮንትራክት ፈርሞ ምናምን የሚቀር ይመስለኛል። እኔ ቅድም ስለሆነ ነገር በደንብ እንደውም የዛሬ ቶፒክ ላይ የሆነ አወራዋለሁ ብዬ ያሰብኩትን ነገር አሁን እናወራው በኋላ እናወራለን። ግን እንትን በል ሰይዶ በጣም በቃ የሚገርም ሰው ባይዘው እሱማ ገራሚ ሰው ነው። 10 ሚሊዮን ምናምን ጠየቀ አይታል 10 ሚሊዮን ግን ይኸውልህ አሁን እንትና ጌች ሁሉንም ሰዎች በቃ እምቢ እናንተ አትመጥኑም እናንተ ትመጥናላችሁ ውስጥ እየገባ ነው ፐርሰናሊ ማለት ነው። አሁን እነዚህ ዊልቸር ላይ ያሉትን ሰዎች ማለት ነው እነሱ ቢኖር እሺ በላቸውና ወደ ሪንግ መግቢያውን ደረጃ አድርገው አይመጥ እሺ ነገር ከነሱ በላይ በኔ ሆናችሁ ሁለቱ በላይ በኔ ሆናችሁ አንተ ይገደ ጆክ ነክ አይመጥ ባይ ዘ ዌይ ላይክ እንደዛ ላይክ እኔ በጣም ደስ ይለኛል መሰለኝ። አሁን ለምሳሌ ዲሴቢሊቲ ላይ ምን አትቀልዱ ምናምን እንደዚህ አይነት ምናምን እንትን ብሎ የሚመጻደቀው ሰው ላይክ ጤነኛ ላይክ ማለት ላይክ ለባዲ አካል ሰው እነሱ ሰዎች ማለት ነው ላይክ have you ever have like that conversation with them እንዲ በክራንች ምናምን ከሚሉ ሰዎች ወይ ደግሞ ማየት የተሳናቸው ነው they are the funniest በጣም የሚጠሉት ምን እንደሆነ ታውቃለህ? ይሄ ላይክ ከዛ ከጫወታው አንተ ከመተራረው ኤክስክሉድ ስታደርጋቸው ዳስ እዛ ጋር ነው የሚያምን yes በጣም እዛ ጋር ኢንክሉድ አለ በጣም yes አንድ እንትን ማለት እንደዚህ ዲሴብል የሆነ አንድ ጓደኛችን ያውቁታል እንትና ኢትዮ ባትሪክስ ማለት ነው የለውም ጀንደሎ ቀል ይችላል ኤሪያው ብቻ ሊገባል ግን እንትኑን ፋይት ባይ ፋይት እንሂድበት እስቲ። እሺ በጣም ብዙ ከቨሬጅ የተሰጣቸው እንትኖች የቦክስ ፋይቶች ነበሩ። ከዛ ውጪ ግን ኢድሪስና አዲስ ኢድሪስ ማለት ሄቪ ዌቶቹ ማለት ነው። እንዴት ነበር እሱ ፋይት? መንገድ ላይ አይሆንም እንዴት ነበር እሱ ፋይት? ኢድሪስና አዲስ እንዴት ነበር? ኢድሪስና አዲስ አይተዋል ግን ፋይቱ? አይተወሰነ አይቻል። እሺ እሺ ግባብዶቹ አይደል? ግባብዶቹ ስቴቲካሊ ናት የሆነ ሰፈር ውስጥ የድሮ የሚፈሩ ምናምን ሰዎች አሉ። እነሱ ድራፍት ግን ጎበዞች ናቸው። ሞታይ እኮ ነው የተጣለው። ድራፍት ቤት ተጣልተው ምናምን ነገር አይነት። እሺ ሶ ፈርስት ራውንዱ አዲስ ዶሚኔት አድርጎ ነበረ። የሆነ የዳኛ ጭቅጭቅ የነበረበት ፈርስት ራውንዱን አዲስ ዶሚኔት አድርጎ ነበር። በጣም አሪፍ አታክ እያደረገ ነበረ። ሌተር ራውንድስ ላይ ደግሞ እንትና ኢድሪስ ጥሩ ነበረ። ግን was a good fight ኢድሪስ ማለት ነው። was a good fight የሁለቱም ማለት ነው። which is እኔ ከጠበቅኩት አውት ኦፍ እንትን ያለመሆን ነገር ያለው ግን አሪፍ ፋይት ነበር። one of አሪፍ ጥሩ ፋይት ያሳዩት እነሱ ነበሩ። አንድ ጥሩ ፋይት የነበረው ናካውቱ
ናኮት በጣም ልብ አድርስ። እኔ ሳይፈን እንደዚህ ስማ ፕሬስ ኮንፈረንስ ላይ አይተዋል። እንደ ከበሮ ነው ሰውነትን የኔን ዱላ እንድቀበል ይስቃል። ደግሞ እያወራ ይስቃል። የኔን ዱላ እንድቀበል አዘጋጁ። ጠንካራ እንደ ከበሮ ነው የሚደበድብ። ቦክሱ ማለት ኤርሚያስና መስፍን ነው። ቦክሱ ሌላ ነው። ይሄ እንትን ነው። ረቢቅና ዱሬሳ ቦክስ ነው አይደለም፣ እንትን ነው እንጂ ሞይታይ። እንዴት ተምታቱብኝ? ሞይታይ ነው ረቢቅና እንትን እኮ ዱሬሳ ተሸነፈ። ኦኬ ቦክሱ ደግሞ ማለት መስፍንና አይ ቲንክ ዮናስ መሰለኝ። መስፍንና ኤርሚያስ የነሱ በጣም ሪሊ ጸዴንት። መስፍን በጣም ሂዝ ዴዲኬትድ ቦክሰር ነው። ኤክስፔሪየንስም አለው። ግን የነሱ ቱ ፒስፉል በጣም እንትን አደረጉት መጨረሻ ላይ ነው። ከዛም በኋላ እኮ በቃ በግ እያረዱ ምናምን አብሮ መብላት ምንድን እየተጎራረሱ አይ ፋውንድ ለቭ። አይ ግን እኔ መስፍንን የት አይቼው ነበር መሰለ? የሆነ ጊዜ ስካይላይት ቦክስ ተዘጋጅቶ አይቼው ነበር። ያኔው ጊዜ ኖ የእንትኑን አይደለም የምልህ፣ የሚኒየም አዳራሹን አይደለም የምልህ። እኔ ሁለቱንም ሄጄ ነበር። የሚኒየም ሰይፈ ቦክስ ይመቻል። ቦክስም ፋይትም ደስ ይለኛል፣ እወዳለሁ። እና በጣም ነው የማደንቀው መስፍንን። ለምን መሰላችሁ? ብዙዎቹ ማርሻል አርት ላይ ያሉ ሰዎች you have to understand አሁን እነ ጌታቸው አይሮን ማለት እኔ ጌታቸውን አደንቀዋለሁ፣ ማርኬቲንግ ስትራቴጂውን አሰ ፐርሰናሊቲ ምናምን ሌሎቻችሁ ጸጥ በሉ። ግን ሌሎቻችሁ አሁን እንዴት መሰላችሁ? ማርሻል አርት ውስጥ ያሉ ሰዎች በትክክልም ማርሻል አርት ኮሜዲ፣ ግጥም ገጣሚዎች ምናምን ነገር ፊልም ውስጥ ያሉ ወንዶች በተለይ እነዚህ እውነትም ይሄ ለአርቱ ፍቅር ነው የሚሰሩት። ገብቶሃል እምልህ? ይሄን ያህል የሚከፍላቸው ነገር የለም። ስለዚህ አሁን እንደዚህ አይነት ኦፖርቹኒቲ ሲመጣ እውነትም ኮሞዲቲ አርቱን ኮሞዲቲ ያደርጋል፣ ሰው ይጠቀምበታል። እንትና ሰምታለህ? ዛሬ እንትን ያለው ንቃተ ህሊና የጀግና አቀባበል ነው የተደረገ። ቦንጋ 500,000 አላዩትም። ሰክሰው አይ 500 ካሬ ሜትር ተሸልሟል። 500,000 እንትን ተደርጓል። አሁን ንቃተ ህሊናን ማየት ከፈለጋችሁ ፎር ሪል የንቃተ ህሊናን ስቶሪ ካያችሁ ማለት ነው ኢትስ ሪሊ ኢንስፓይሪንግ። ከማለት ከምንም ነገር ተነስተ ንቃተ ህሊና መች ነው የምታውቀው አንተ? እኔ አሁን ባለፈው ጆኒ እኛ ጋር አልመጣም ነበረ። ፊሎሶፊ ምናምን ሲያወራ ታውቃለህ? አላውቅም። ጫካ ውስጥ ልጆች ሰብስቦ ንቃተ ህሊና እኮ በስፖርት አይደለም የሚታወቅ እንዴ? ንቃተ ህሊና ከባድ ፕሮፌሰር ቦክሱ ነው እንጂ ንቃተ ህሊና እንዴ! በጣም የሆነ ጊዜ እንዴት ልበል ቁጭ አድርጎ ፍልስፍና ምን ይነግራቸዋል ልጆቹ ምናምን። ኧረ እባክህ እኔ ብቻ እኔ ስለ ንቃተ ህሊና ከጀመርኩ አላቆምም። አይቶ ጥሩ አይደለም እና ንቃተ ህሊና ኢዝ ሳምዋን ማለት እንደ አንድ ሰው ከምንም ተነስታችሁ ስፔሻሊ ሶሻል ሚዲያ ላይ የሶሻል ሚዲያ ይሄ ነገር ሀፕን ያደረገበት ዱ ዩ ኖ ዳት የሱ እንትን ነው ኢፌክት ነው ይሄ ሪዝን እና ስፔሻሊ ሶሻል ሚዲያ ከመሬት ተነስታችሁ ትልቅ ደረጃ ልደርሱ እንደምትችሉ ከመሬትም ሳይሆን ከሆነ ቦታ ተነስታችሁ ትልቅ ደረጃ ልደርሱ እንደምትችሉ ማሳያ ነው ንቃተ ህሊና ነበር አይደለ? እና ደግሞ ጉድ ስፖርትመንሺፕ the way he utilizes አካባቢው የነበሩትን ነገሮች ራሱን ሴል ያደረገበት መንገድ the way ነገሮችን ኢንትረስቲንግ ያደረገበት መንገድ በጣም ገራሚ ነው። ስቲል 2 ደቂቃ ነው ቆየው። 2 ደቂቃ አይደለም ከዛ ላይ ታውቃለህ በቃ ኤኒሃው ፋይቱ እንዲመስል ነበር። ሌላ ማን ነበር? ሌላ የንቃተ ህሊና ነው እና ደስ ይላል። አቀባበላቸውም ደስ ይላል። እኔ ያ ሁሉ መላጣ መጥቶ ቢቀበለኝ እንደዛ መላጣ ተሰብስቦ የሆነ ነገር ላይ ቢቀበለኝ ደስ ይለኛል።
የእንትን ልክ እንደ ንቃተ ህሊና ላይ መላጦች ብዙ መላጦች ሊገሉን። እሺ ግን ጨረሽ? ፋይቱ ይህን ይመስል ነበር። ሌላ ምን ነበር? ስፖርትመንሺፕ ዲቨሎፕ ደግሞ መደረግ ያለበት ነገር እዚሁ ጎን ለጎን ዲቨሎፕ ማድረግ ስፔሻሊ የምትወዳደሩ ሰዎች ዲቨሎፕ ማድረግ ያለባችሁ አንድ ነገር ምንድነው? ይሄ ስፖርታዊ ጨዋነት ገባ? አጠር ሳደርገው ያን ጀለሳችሁን ይዛችሁ አትምጡ። ጀለስ አለ እኮ የሆነ ሰሜን የሌለም ጀለስ አለ። እኔ ሰይፈን ይጃል ድዩ ነው ዛት ፍሬ የትኛው በቃ የሆነ ላይክ እንትን የሚያስደርግ የሚያሳፍር ሰውዬ ሲዘሉ ምናምን ያልታደግ መስሎኝ ያን ፍሬንዳችሁን ይዛችሁ አትምጡ። ስፖርትመንሺፕ ይሄ አሁን ንቃተ ህሊና ኦር ደግሞ እዛ ውስጥ የገባው ተደባዳቢ ንቃተ ህሊናም ባይሆን ተደባዳቢው ሊደባደብ ነው የገባው። ሊደባደብ እስከገባ ድረስ ማለት ነው ኢትሲም እና ደግሞ ዘአዘርጋይ። ስለዚህ እዛ ጋር ያለ ዲስሪስፔክትም ቢኖር አንፌር የሆነ ነገርም ቢኖር ኢንቮልቭድ መሆን አይጠበቅባችሁ። ሌላ ደግሞ ምትዛነ ከቲክቶክ እሺ እንትን ሰይዶን ምናምን አንዷ ልጅ የሰራችበት ቪዲዮ አይተህ እና እኛ እናዋጣና 10 ሚሊዮን ስጡት ክትክጣሉ ብሉና ከሶሻል ሚዲያ ጥፉልን። አቡሽ እንትን ስልክና ታመጣና ቲክቶክን እንትን እለዋለሁ ብቻህን ያሳቀህን እኔ ቲክቶክ ይዝ በቃ እኔ በጣም ውስጥ በቃ ማየት አለባችሁ ለነገሩ እያያችሁ ነው ብዬሽ ኤኒሃው ሌላ ሁለተኛ ነገር ደግሞ ማለት ነው ስፖርትመንሺፕ አልኩኝ። ከዛ በኋላ ደግሞ አሁን አስጠፋኝ በእናትህ በጣም ኢምፖርታንት ነገር ልናገር ነው። ማጂኩም ነገር አለ ካንተ ደግሞ እሺ ቀጥል። ስፖርትመንሺፕ ያስፈልጋል ነው የምትለው? እሱ ያስፈልጋል። በቃ ግን አሁን ቅድም ምን እያየው ነበር መሰለህ ጌች አሁን ከሌሎቹ ከዛ ቡዳ ኦልድ ጋርድስ ከድሮቹ ማስተሮች ጋር ምናምን እየተከራከረ ነበር እና የሆነ በቃ እንዴት ልበልህ አክቹዋሊ አይመለከተኝም። ጌች የሚመለከት እኔ ልበልልህ ይሄ አዲስ ኢቨንት ነው አይደለ? አዲስ ኢቨንት ከሆነ አንድ የመጀመሪያ ኢቨንት ነው። ስለዚህ ብዙ ችግሮች ይኖሩበታል። በቃ እንትን ሪፈሪንግ ላይ ዝግጅቱ አዘገጃጀት ላይ ኢንቮልቭድ የሚሆኑ ሰዎች ላይ ችግሮች ይኖሩበታል። ስለዚህ እንደ ፐርፌክት ነገር መጠበቅ የለብንም። በቃ ስለዚህ ኢቮልቭ እንዲያደርግ እንዲራመድ ወደፊት እንዲራመድ ድሮም ያላችሁ ከሆናችሁ ድሮም ያላችሁ አሁንም የመጣችሁ ከሆናችሁ አሁንም የመጣችሁ ሰዎች ሰፖርት በሚያደርግ መልኩ ነው ይሄን ነገር እንትን ማለት ያለባችሁ ሰፖርት ማድረግ ያለባችሁ። በቃ መጠላለፍ አይጠቅምም። በቃ በጣም ፖለቲክስ ያስጠላል። እኔ የተወሰነ ማውቀው ነገር አለና ለፖለቲክስ በቃ እሱ ያስፈልግ ኖ with ያለው ምናምን ፑል ኦፍ ማድረጋቸውም ገርሞኛል ባይዘው። ምክንያቱም የዚህ የነበሩትን ሰዎች ፍቃድ ይፈልጋል። የፌዴሬሽን ፍቃድ ምናምን ይባላል የሆነ ነገር ስታስች ፌዴሬሽን አካባቢ ያለው ደግሞ ኦልድ ስኩል ወይ ምናምን ያለው እንትን አለ። አይ ቲንክ ዘ ቢገስት ቻሌንጅ ነገችም ገጥሟቸዋል ብዬ ማስበው ነው። ያንንም ኦቨርካም ማድረጋቸው ሪሊ ስማርት እና ቦክስ ተዘጋጅቶ በጣም የሚወዱ ሰዎች ካልሆኑ በስተቀር አይሄዱም ነበር። በዚህ ሌቭል ናሽናል ከቨሬጅ ኖሮት ከቦንጋ የመጣ ሰው ከተለያዩ የኢትዮጵያ ክፍሎች የመጣ ሰው ምናምን ነገር ኢንቮልቭድ መሆኑ ኩዶስ በጣም ያበደ ነው። ስለዚህ ደግሞ እንትኑ ኢቨንቱ ሲራመድ እናንተ ማደግ እንደምትችሉ ወቁት። ኢትስ ናት ስፕሪንት አይደለም፣ አጭር ርቀት አይደለም። ይሄ ረጅም እንዳስቀመኝ ታውቃለህ። አይ ሪሊ ዋንት ቱ ሲ በቃ ኮሜዲ ላይ እንደዚህ አይነት ነገር ማየት ብቻል በቃ ገብቷል። ሴም ቲንግ ሰው ጋር ኢንተረስት አለ እንትኑ አለ። ኮሜዲ ስትል ማለት ነው መቼ ነው ኢቨንቱ? ማርች ሳቅጃም መመለስ ነው። ማርች አይደለም ሜይ 15 ሳቅጃም ማሪዮት ለምታውቁት የኛ ፕሪሚየም ኤክስፔሪየንስ ኮሜዲያን ጃዝ ናይት ይመለሳል። ቲኬቶቻችሁን ቶሎ ግዙ። ሊሚትድ ሲት ነው ያለው። በጣም ጸደ ኢቨንት ነው። በጣም ብዙ ላይን አፕ ነው ያለው። በዚህኛው ሰይፍቺም አለች። ገነቢ ጸደ ኢቨንት ቶሎ ብላችሁ ቲኬት ግዙና ሜይ 15 አርብ ዕለት ነው። በዚህኛው አርብ ዕለት ነው የሚሆነው። ሜይ 15 አርብ ዕለት እንገናኛለን ማለት ነው ማሪዮት ሆቴል። እሺ እንቀጥል። ሌላ ምንድን ነው ያለው? ሰሞኑን የቤተሰብ ጨዋታ ምን አያዩ ነው? የቤተሰብ ጨዋታ ማን መጣ? አሁን አይ ቲንክ እንትና መጣ
ሰመረ ባሪያው መጣ። ሰመረ ባሪያው መጣ። how do you say it? ናሆም መጣ። አብዩኤልም ተቀርጿል መሰለኝ። አይ ቲንክ አብዩኤልም ተቀርጿል መሰለኝ። እንዴት ነው? አይ ቲንክ ሰመረ ውልጌት እንትን ባለፈውም ስናወራው ስለሰመረ አላነሳንም። አይ ቲንክ እኔ ፐርሰናሊ አም ፑሊንግ ፎር አብዩኤል እና ናሆም ነው ፑል እያደረኩ ያለሁት እየደገፍኩ ያለሁት። የሰመረንም አይቼዋለሁ። ሂ ኢዝ ሪሊ ጉድ። በጣም ጎበዝ ነው። ያ እኮ ምን አየህ ከሰመረ መምጣት ላይ ወዲህ አዎ አልጠበቅኩትም ነበር። የሚገርም ነገር እኮ እኔም ሌላ ቲቪ ላይ እየሰራ ስለነበረ እንትን አላልኩም፣ ግን አይ ቲንክ ሂ ዊል ጌት ዘ ጆብ። ከምር ዱ ዩ ቲንክ ሂ ኢዝ ዘ ራይት ፐርሰን? ራይት ፐርሰን ፊት የሚያደርግ ሰው ይመስለኛል እዛ ጋር ቢኮዝ ላይክ ቲቪ ኦዲየንስን በደንብ እንትን ያደርጋል። ሂዝ ኢሞሽናል ኢንቴሊጀንስ አንደርስታንዲንግ ኦፍ ደግሞ ይሄ ሁለቱንም ነገር አንደርስታንድ ያደርጋል። ገብቷል። ሶሻል ሚዲያውንም ብዙ ያራቀ ሰው ነው። ይሄ ሜንስትሪም ሰውንም ምናምን ነገር ላይክ በደንብ እንትን ማድረግ ይችላል፣ ቲክል ማድረግ ይችላል። ዛት እርጋታ ኮንፊደንሱም ቅድም ባለፈው ያልኩን ነገር ምናምን ካየ አላረግም። ሂዝ ላይክ ጀስት ዱይንግ ሂዝ የራሱ ቢልድ ያደረገውን ነገር ምናምን አምጥቶታል። ቲንክ ዩ ዊል ጌት ኢት። እስቲ እኔ አም ኤክሳይትድ ቱ ሲ አብዩኤል ቮት ፎር ናሆም ቮት ፎር አብዩኤል እንደኔ ያገኘዋል ካልክ በኋላ አይ በቮቲንግ ስለስኮላ እንትን አብዩኤልን ለማየት ኤክሳይትድ ሆኛለሁ። የእንትና እንግዲህ እያየሁት ሂዝ ሪሊ ጉድ ታውቃለህ። በጣም ሂውመረስ ሰው ነው፣ ሂውመር ያለው ሰው ነው። እንትና ሰመረ ባሪያው በጣም ሂውመረስ ያለው ምናምን በጣም ጎበዝ ነው። ትተዋወቃላችሁ? እኔ መጀመሪያ ኮሜዲ ስጀምር ደውዬለት ብዙ ምክር መክሮኛል። ባህላችን እንዳታበላሻል አላለኝም። የሚገርም ነገር አይዝ በጣም ኢንተለጀንስ ሰው። ኦኬ በጣም አሪፍ። ኤኒሃው ሌላ ምን አዲስ ነገር አለ? አዲስ ነገር ሆርሙዝ ተዘግቷል መልሰው። እሺ ሌላ ምንድን ነው ያለው? ቃሉ ፑቲች ምናምን የሚባሉ ይሰብታል። ቃሉ የሚባለው ይሄ ኢንስታግራም ላይ ምናምን እንትን ያደረገው ልጅ ንገረን፣ ታሪኩን ንገረና። ኢንስታግራም ላይ there is one small kid from አድዋ ነው የፋሽን ምናምን እንደዚህ ኮንተንት የሚሰራው እኮ ንገረን በደንብ። ብቻ የፋሽን እንዲህ ወደ ወዳደቁ ነገሮች ምናምን ባክግራውንዱ ላይ አድርጎ ላይክ እነዛ ነገሮች ገጣጥሞ ምናምን ነገር የሆነ ፋሽን ምናምን እና it just become very international ምናምን ነገር እና በጣም ሴሌብሪቲዎች ምናምን ሪፖስት ያደረጉት ሼር ያደረጉት ኢንስታግራምም አዋርቶት። ኧረ እባክህ ኦኬ። ግን ኮራች አልመለሰም የተባለ እግዚአብሔር እና ላይክ እንደውም ስለሱ ስናወራ ስለ ፐርሰናል ብራንዲንግ በጣም እሱና ሳይዶ ማርሻል አርት እሺ በጣም በቃ ስለ ፐርሰናል ብራንዲንግ እንዳስብ ያደረጉ ሰዎች ናቸው ሰሞኑን። እሺ ላይክ ፐርሰናል ብራንዲንግ ኢትስ ጀስት ቢከሚንግ ሲሪየስ ታውቃለህ። ለእንዴት ልትል ቻልክ? ማለት ምንድን ነው በጣም ኢንትሪጊንግ። ሁለቱን ሰዎች ራሱ እንዴት አገናኛቸው? ያገናኘውበት ሪዝን አለ። ላይክ ለምሳሌ ሳይዶ እንትን ሆኗል አሁን he's just become a brand. that's why he asking like ለኔ የሚገባኝ እንትና ተውት ለኔ የሚገባኝ 10 ሚሊዮን ነው ምናምን ሲል ዲሉዥኑ እንዳለ ሆኖ ገብቷል። የሆነ ሌቨል ኦፍ እርግጠኝነት አለ ውስጡ። do you think he's scared ነገር? I don't think he's scared ለምን ማለት ምን ያድ ብዙ ጊዜ ተደባድባ ያውቃል በነፃ። እሺ ግን he's playing የሆነ አይነት ጌም ግን ትንሽ እሱ ምንድነው የሆነ ከሪያሊቲ ጋር ያልታረቀ ነገር ሊኖረው ይችላል። he's trying to take advantage አይነት ነገር ከነገር ይሁን he's trying to excuse ገብቷል። ከተሸነፍኩም like ዲስአፒር አደርጋለሁ ምናምን ነገር የሆነ እንትኔ ሊጠፋ ይችላል ምናምን ብሎ ያስብና አንዴ ነገሮችን ተጠቅሞ ለማለፍ ምናምን እየሞከረ ሊሆን ይችላል። እሺ ምንድን ነው አይገባማ ድምፁ እሺ እና ዲሉዥኑ እንዳለ ሆኖ ምናምን ያን ያህል እንትን ሚዳ አይመስለኝም። ዞሮ እሱን እንተውና 10 ሚሊዮን የጠየቀው በኮንፊደንስ እኔን ነገር ሲጠይቀኝ ነበር። እዛ 10 ሚሊዮኑ እንትን አለና አሁን እኔ ተስማምቻለሁ 5 ሚሊዮን ምናምን ነገር አለና አሁን ደግሞ ሌላ እንትን እያደረገ ነው። this will tell you ብዙ ነገር ባይዘይ ስለ ፐርሰናል ብራንድ። ኦኬ
እና እሱን አንቺም ደግሞ ላይክ ሶሻል ሚዲያ እንዳለ እኔ አይ ቲንክ ያኛውን ልጅ እያየሁት ነበረ። እንደውም የሆነ ቪዲዮ ልሰራ እያሰብኩኝ የወዳደቀ ዕቃ የለም ቤታችን ሀብታም ነን። ኤኒሃው ግን ኢትስ ላይክ በጣም ዋን ኦፍ ዘ ሞስት አሜዚንግ ደግሞ ነው የሚሆነው። አንተ ወዳደቀ ዕቃ ዳትስ ዩር ላይፍ ስታይል ኑሮን ነው አሜዚንግ። ደግሞ በጣም የሚገርም ልጅ ደግሞ እሱ ነው። በጣም የሚገርም ልጅ ነው። ሶ ክሬቲቭ ሂዝ ጀስት ጌቲንግ ዘ ኤክስፖዠር ምናምን። ግን ብዙ ሰዎች እንትን እያሉ ነበር እንትን እንዳታረግ እያሉት አም ስኬርድ ፎር ዳት ጋይ ባይ ዘ ዌይ በቃ እንትን ሊል ይችላል የሚል ፊር አለኝ። አይ ዶንት ኖ ምን በቃ ሊያልፈው ይችላል ነገር እዩ ይሄኛው እንትኑ ወይም ይሄ አሁን ፐርሰናል ብራንዲንግ እንዴት መሰለ እየሰራ ያለው ኢትስ ላይክ ዌን ዩ አር ሃት ብቻ ነው የሚሰራ ዘ ኔቸር ኦፍ ኢት ማለት ነው። ዘ ኔቸር ኦፍ አሁን ሶሻል ሚዲያ ላይ የምትሰራው ፐርሰናል ብራንዲንግ ኢትስ ዋይል ዩ አር ላይክ በጣም ፒኩ ላይ ባለ ሰዓት ነው ነገሮችን እንትን የምታደርገው። አይ ቲንክ ልጁ ሂስ ትራይንግ ቱ ፕሌይ ዘ ሎንግ ጌም ምናምን ነገር በቃ እንትን እያደረገ ላይክ ከዛ ትልልቅ ብራንዶች ምናምን ነገር አይ ዊሽ ሂም ጉድ ላይክ በደንብ እሱ ቢሳካለት እንደ ሀገርም በስማችን ያስጠራል። ግን ዋት ኢፍ አሁን ከሆነ ሰዓት በኋላ ከሆነ ሲዝን በኋላ እንትን ሊጠፋ ይችላል እና ሂዝ ናት ሜኪንግ ሙቭስ ደግሞ እስካሁን እንግዲህ ባለው ሜይ ቢ ኢንተርናሊ ኮሚኒኬት እያደረገ ከሆነ አይታወቅም። ኦኬ እሱን እንግዲህ ላይክ አናውቀውም። ግን የልጁ እኔ በጣም አድናቂ ነኝ ምናምን ነገር ሶ ክሬቲቭ ይዞ ሶ ጎበዝ። ግን በዚህ አጋጣሚ ላይክ ይሄ ላይክ አንዳንደኛ ግን እንትንን እንዳይጠቀሙብህ ምናምን ይጠቀሙብህ ነው ምናምን የተባለ ገብቷል። መጠቀም ያለበትን ነገር ሳይጠቀም ኤክስፖዠሩን ሳያገኝ ያልፍበት ወይ ደግሞ ነገር የሆነ አንደርስታንድ የምታደርግበት መንገድ ሊዝግ ይችላል። ግን ኢትስ ፐርሰናል ብራንዲንግ ማለት አሁን ከምን ጋር ይገናኛል መሰለ? ከሎንጌቪቲ ጋር ይገናኛል። ብዙዎቹ እንትን ላይ ዘሙስ ከባድ ነገር ሶሻል ሚዲያ ላይ ማለት ነው የሆነ ሰዓት ላይ አቴንሽን ተሰጥቶ ከዛ አቴንሽን ሲነሳ ገብቷል አባንድን ሲያደርግ በቃ ህዝቡ ፊትን ሲያዞርብህ ያዞርብሃል። በቃ በአንድ ጊዜ ግልብጥ ነው የሚለው። አይ ዲስአግሪ ለምን እንዳልኩ ታውቃለህ? አይ ቲንክ አሁን ጸዴ ፐርሰናል ብራንድ የምትለው ምን አይነት ሲሆን ነው መሰለ ላይክ ኦዲየንስ አይደለም ቢልድ ማድረግ ያለብህ። እሺ ኢፍ ዩ አር ላይክ ቢልዲንግ አን ኦዲየንስ ኢፍ ዩ አር ቢልዲንግ ወይ ደግሞ እንትን ፎሎወር እየሰበሰብክ ከሆነ ዩ አር ዱይንግ ሰምቲንግ ሮንግ። ቅድም ያልከው ሎንጌቪቲም አይመጣም እንትኑም በጣም ሲዝናል ይሆናል። እሺ ግን what you need to do is like build a community ገብቷል። like በአንተ ዙሪያ በአንተ ሀሳብ ዙሪያ like ወይ ደግሞ የአንተ እና ፐርሰናሊቲ የሆነ አሁን ጨፈ ኮሜዲያን ጨፈ ምናምን የሚለው እንትን አዳል አቆም ራሱ ጫ ቪሌጅ ነው ምንድን ነው ጫ የምትለው ስለማ ላይ ነው አትመጪ ሪፖርት ነው አራውንድ ዳት እንትን ቢልድ የምታደርገው ኮሚኒቲ ነው። ኦዲየንስ ሳይሆን ቢልድ የምታደርገው ኮሚኒቲ ቢልድ ስታደርግ ዳት ኮሚኒቲ will just ያኔ ባለፈውም ያልኩ ከማጋኑ ስናወራ ነበር። ብታጠፋም የሆነ ሳል ላይ ትንሽ ክሬት ማድረግ ምናምን ቢያቅትህም ይታገሳል። ብታጠፋ እንትን ይላል። ኢቨን ከሰው ጋር ይጣላልሃል። ገብቷል። ከዛ you will have like that foundation ማለት ነው። ግን ዝም ብለው ኦዲየንስ ከሆነ የሰበሰብከው እንትኑ አይኖርም። ለከ ፋውንዴሽኑ የለም። የሆነ ሰዓት ላይ ሌላ ሰው ሲመጣ ወይ ደግሞ ሌላ አዲስ ቶፒክ ሲመጣ ምናምን ትሄዳለህ። I don't want to mention names ግን የሆኑ ሰዎች እንደዛ ናቸው ለኔ። እሺ እሱ ነው ሎንጂቪቲ ምናምን አላችሁ ያልኩት። ኦኬ ግን እንዲህ መሰለ ሎንጂቪቲ አሁን ያልከው ነገር እኮ ትክክል ነው። ግን ፐርሰናል ብራንዲንግ ላይ ምን አለ መሰለ አሁን ሶሻል ሚዲያ ላይ ምን አለ መሰለ ምንድነው ኦፈር እያደረኩ ያለሁት ነገር ብለህ ራስን ስትጠይቅ ብዙ ሰዎች ካያቸው ማጆሪቲ ኦፍ ፒፕል የሆነ ሰዓት ላይ በጣም ሀት የሆኑና ይጠፋሉ። ስፔሻሊ ኮንሲስተንትሊ አንድ አይነት ነገር የሚሰሩ ሰዎች እንደዛ ናቸው። እንደዛ ነን እዛው ስላለው ማለት ነው። ገብቶሃል አይደለ? እና እዛ ውስጥ ፐርሰናል ብራንዲንግን ኢንተግሬት ማድረግ ፐርሰናል ብራንዲንግ ረጅም ጊዜ የሚፈጅ ነገር ነው እና እሱን ኢንተግሬት ማድረግ አንዳንድ ጊዜ ከባድ ሊሆን ይችላል። ገባ? ያቺ ፔኳ ላይ ትጠቀምና ከዛ በኋላ መጥፋት ሊሆን ይችላል ፕላን። ገባ? እና እኔ ደግሞ ቅድም ያልኩ ነገር ምንድነው መሰለ ሶሻል ሚዲያ ላይ በጣም አዛው ነገር ማለት ነው መረሳት ነው። ሶሻል ሚዲያ ላይ አክቲቭ ሆነ እየሰራ መረሳት በጣም መጥፎ ነገር ነው። ኦኬ እየሰራ ምናምን እየሰራ ስቲል እየሰራ ገባ? ትሬንዱ ሲያልፍብህ ኦኬ ገባ? ይሄ አሁን ለምሳሌ
በጣም ትሬንዲ የሆኑ ዘፈኖች የሚለቁ ሰዎች አሉ ለየሆነ ሰዓት ላይ ከዛ በኋላ ያ ዘፈን በጣም አሪፍ እኮ ነው ግን ሪፕሊኬት ማድረግ አይችሉም ያንን ነገር ሪፕሊኬት ማለት ሳይሆን ገባ በሌላ ሴንስ በሌላ ስታይል ሊያመጡት አይችሉም ገባ አይደለ ስለዚህ ከፐርሰናል ብራንዲንግ ጋር እንዴት እሱን ማስታረቅ ትችላለህ ምክንያቱም ፐርሰናል ብራንዲንግ በጣም ረጅም ጊዜ የሚፈጅ ነገር ስለሆነ ማለት ነው በጣም ረጅም ጊዜ ይፈጃል ብለህ ነው ላይክ አሁንም እኮ ላይክ ሶሻል ሚዲያው እኮ እሱን ነገር ነው እንትን ያደረገው ለምሳሌ በፊት ምናምን ካየ የሆነ ስቴፕ ላይ ትመጣለህ እንትን ትላለህ ከዛ ሚዲያ ውስጥ ምናምን ፊልሞች ላይ ምናምን እንትን ታደርጋለህ አሁን you just become a media ብቻ ገብቶሃል አይደል ስለዚህ ያንን ረጅም ፓዝ ምናምን ነገር ያሳጥርልሃል because you are the platform ነው ኦኬ ገብቶሃል ለምሳሌ የሆነ ሚሊየን ፎሎወር ያለው ሰው just equally like ከሆነ ትንሽ ሜንስትሪም ሚዲያ ጋር ሜንስትሪም ቲቪ or ሬዲዮ በላይ አቴንሽን እያገኘ ነው ኦኬ it has to be very careful ምናምን ነገር ሜቢ እኮ ሎንጄቪቲም ላይ ያስፈልገው ይችላል እኮ ግን ፐርሰናል ብራንዲንግ ግን ታመጣዋለህ እንዳመጣ ተጠቅመህ ቅድም እንዳልከው ዲስአፒር ልታደርግ ትችላለህ ኦኬ ግን ምንድነው በሰዓቱ ተጠቅመህ ማለፍ አለብህ ማይ ኩዌስችን አንተ መጠየቅ የምፈልገው how do you create like አሁን ለምሳሌ አቴንሽን ነው ዞሮ ብራንድን የሚሰራ ለምሳሌ ሞጣ ይዞል ሰው እኮ ብራንድ ሌላም ሰው ፐርሰናል ብራንድ አላቸው በቃ የሆነ የሚታወቁበት የሚለዩበት ኦኬ ሞጣ ስትል የምታስበው የሆነ ነገር አለ አዶናይ ስትል ምናምን የምታስበው ሌላ ደግሞ ነገር አለ ሌላ ሪሊጅን ላይ ምናምን በየእንትኑ ብቻ like they just created that እንትን ከብራንድ ላይ እንትን አድርገዋል አሁን ግን like ቲክቶክ ላይ ምን ያለው መሰለህ በጣም ብዙ ሰው እየሰራ ነው ብዙ ሰው ክሬት እያደረገ ነው በጣም ብዙ እንደውም በጣም ኤፈርት እያወጣ ምናምን የሚሰራ ሰው አለ ግን they are not like monetizing it ወይ ደግሞ they are not getting paid እና how do you build a social media like personal brand social media ላይ personal brand በሚከፍልና like በሆነ ቫልዩ በሚያመጣው ወይ ኦኬ እሺ ወይስ ደግሞ ምን ያህል አሁን ቲክቶክ ላይ ከምታውቀው like አብዛኛው ብዙም ሰው ምናምን የሚያስቡ ነገር አለ ምን ያህል ሰው ገንዘብ እያገኘ ነው ቲክቶክ ላይ ማይ ኩዌስችን የት ጋር መሰለህ ለምሳሌ ብዙ ሰዎች አንተም ቲክቶክ ላይ ገብታል በደንብ ብዙ ሰው ኮንተንት ክሬት ያደርጋል በጣም ይለፋል ግን ምን ያህል ሰው ከቲክቶክ አክቹዋሊ ያገኛል ሁሉም ሰው ቤኔፊት ያደርጋል ኦኬ how do you see that so የቲክቶክ ጥቅም ዳይሬክትሊ ብቻ ላይሆን ይችላል ገባ ዳይሬክትሊ ወደ አንተ የሚደርስ ጥቅም ላይኖረው ይችላል የቲክቶክ ጥቅም ኢንዳይሬክት በሆነ መንገድ ወደ አንተ ሊደርስ ይችላል ገባ አይደለ ግን እኔ ከዛ የበለጠ ስለ ፕሮሰሱ ላወራለሁ አሁን ፐርሰናል ብራንዲንግ የሚባለውን ነገር በደንብ ፊገር አውት ስላላረኩት ላወራበት አልችልም ግን I want everybody to understand by the way እኔ ክሬቲቭ መሆን ያቆምኩ ሰዓት ላይ ማለት ነው ክሬቲቭ መሆን ያቆምኩ ሰዓት ላይ ቲክቶክም ኮሜዲም ኦር ደግሞ ምንም ነገር መስራት ማቆምበት ጊዜ ነው ገባ ይሄ አዲስ ለራሴ አዲስ ነው ብዬ የማስበው ሐሳብ ወይ ደግሞ እንትን እስከሌለኝ ድረስ እንትን ነው so you don't produce content በቃ እዛ ሰዓት ላይ በቃ አቆማለሁ በቃ ምንም ኦፈር ማድረገው ነገር የለኝም ነው የምልህ ተረዳኝ አይደል so I'm not ኖክ ማንንም ሰው እየተናገርኩ ኦር ደግሞ ምናምን ነገር አይደለም ግን I want everybody to know ማለት ነው የምትፈጥሩት ነገር ለራሳችሁ የምትፈጥሩት ነገር ማተር ያደርጋል creativity matters ገባ ለሰዎች የሆነ ነገርን ስታደርሱ የምታደርሱበት መንገድ ማተር ያደርጋል ከሪሌተብል ከመሆን ቢዮንድ ሪሌተቢሊቲ ማለት ነው ሪሌተብል ከመሆን ምክንያቱም አሁን በጣም ፑሽ የሚደረጉት እንትኖች ምንድናቸው ሪሌተብል ሲሆንና ኮንትራቨርሲ ሲሆን አይደለ ከነዛ የበለጠ ክሪኤቲቪቲ ማተርስ ብያስባለሁ ተረዳኝ አይደለ ስለዚህ ክሬት ማድረግና ኮንሲስተንሲ ማተርስ እዚህ ጌም ላይ ማለት ነው ስለዚህ ክሬት ያርክ ደግሞ በሄድክ ቁጥር ማለት ነው ማንነት ጎል ምን ከሆነ ነው ግን እነዚህ ነገሮች ማተር የሚያደርጉት ጎል ምን ከሆነ ማለት like from that like expect የምታደርገው ነገር ምን ሲሆን ነው ሞቲቬሽኑ ጥያቄ ገብቷል ሞቲቭ ማለት ነው ሞቲቭ doesn't matter by the way ገባ አቴንሽን ፈልገ ሊሆን ይችላል ገንዘብ ፈልገ ሊሆን ይችላል ምን ፈልገ ሊሆን ይችላል it doesn't matter either way you have to be creative and consistent ገባ that matters ምክንያቱም አሁን ለምሳሌ እኔ
እንትን ኮሜዲካሊ ወይ ደግሞ እንትን በአስተሳሰብህ ወይ ደግሞ እንዴት ነው በጣም ኢንስፓየር ታደርገኛለህ ብሎ ማለት ነው። አሁን ለምሳሌ አንተ ኢቨንት ኦርጋናይዘር እና ኮሜዲ ምናምን ትሰራለህ አይደለ? በጣም የምሰራቸው ነገሮች በጣም ደስ ይሉኛል ብሎ እና ኢንስፓየር ያደርገኛል ብሎ አንተ የምትሰራውን ነገር እየሰራ ካልሆነ የሆነ ሰው ዳዝ ማለት ነው። ካን ዩ ኢላቦሬት በደም ገባ? አሁን ለምሳሌ ኢንስፓየር ማድረግ ምን ማለት ነው? ኢንስፓየር ማለት ሰዎች እያሰቡ ማድረግ ያቃታቸውን ነገር አይ ካን ዱ ዲስ ቱ ብለው ዳት ፈርስት ስቴፕ እንዲወስድ ምክንያት ስትሆን መሰለኝ። በጣም ጥሩ፣ በጣም አሪፍ አድርገን ያብራራው። ስለዚህ አትሊስት ህይወቱ ውስጥ ያንን ነገር አፕላይ ለማድረግ ያልሞከረ ያለ ሰው አንተም ቢያደንቅህም ባያደንቅህም ለውጥ የለም። ኦኬ ዳትስ ዘ ጎል። ገባህ አይደለ? ንቃተ ህሊናን የምታደንቁት ከሆነ you have to crack away። ኢትዮጵያ ማለት እንትን ድሪምህን የምቆረጭምብህ ሀገር ናት አንዳንድ ጊዜ ማጆሪቲ ኦፍ ዘ ታይም ማለት ነው። ከ85% በላይ ህልምህን የምፈልገው ማድረግ የምፈልገውን ነገር በብዙ አይነት መንገድ በባህል ትቆረጭምብሃለች፣ በሃይማኖት ትቆረጭምብሃለች፣ ፖለቲካሊ ትቆረጭምብሃለች፣ ፋይናንሻሊ ትቆረጭምብሃለች። በቃ እንደዛም የሚገባበት ህልም ሊጠፋባት የሚችልባት ሀገር ናት። ፈኒስት እንትን ምን እንደሆነ ታውቃለህ? የሆነ ጊዜ ነገር አስቦ ነበር ኢትዮጵያ ውስጥ ኤቭሪ የተሳካለት ሰው ማለት ነው ላይክ በርታ ግፋ እየተባለ ሳይሆን እነዛን ኦዶች ቢት በማድረግ ውስጥ ነው ሰክሰስፉል ይሆን። ልክ ነህ፣ በቃ በጣም ልክ ነህ። ገባ? እና እንደዛ የሚሆንበት ሀገር ስለሆነ ኢንስፓየርድ መሆን መቻል ማለት ኢትዮጵያ ውስጥ ኢንስፓየር ማድረግ መቻል ማለት ትልቅ ነገር ነው። እኔ ለዛ ነው አዶናይን ሞዶም ሳይሆን ማደንቀው ነገር ገብቶሃል አይደለ? ኢንስፓየር ማድረግ መቻል ማለት ኢትስ አ ቢግ አቺቭመንት። ተረዳኸኝ አይደለ? ስለዚህ ልክ በዛ ኮንሲስተንሲ ውስጥ ራስህን ማግኘት ትጀምራለህ። ራስህን ማግኘት ስትጀምር ደግሞ ሪፕሬዘንት ማድረግ የምፈልገውን ሐሳብ ሪፕሬዘንት አደርጋለህ። አሁን ለምሳሌ ሰይፈ እኔ ሰው ለመርዳት አይደለም ወይ ደግሞ ለማስተማር አይደለም፣ ኢትስ ጀስት ሲሊ ሆነ በቀን ውስጥ አንዴ ፈገግ ማለት ነው ሪፕሬዘንት ማድረግ የምፈልገው። ተረዳኝ አይደለ? ኦር ደግሞ የሆነ ትልቅዬ ለውጥ ማምጣት አይደለም። ዳት ማተርስ ብዬ ስለማስብ ዳትስ ኢት። ፐርሰናሊ እኔ መስራት የምፈልገውን ነገር ያገኘሁትና ቲሜም እንዲሆን የምፈልገውን ነገር ያገኘሁት በዛ ውስጥ። how is it going for you? እንትን አፕስ ኤንድ ዳውንስ አለው። ገብቶሃል አይደል? ራስን ፊገር አውት ማድረግ እንደሚወራው ቀላል ነገር አይደለም። ብዙ ሰዎች ራሳችንን ፊገር አውት አድርገናል፣ የሆነ ቀን ላይ አግኝተናል ምናምን ነገር ይላሉ። እኔ ራሴን እስካሁን ፊገር አውት አላደረኩትም። ሰይፈ ገንዘብ ሲኖረው ምን አይነት ሰው ይሆናል ብዬ አላቅም፣ እንደሚሆን አላቅም። ሰይፈ የሆነ ገብቶሃል ሜሪድ ሆኖ 3 ልጆች ኖረውት ምናምን ነገር ምን አይነት ሰው ይሆናል ብዬ የሚለውን ነገር አላቅም። ግን ሰይፈ ቺቺዲያ ቢሄድ ምን አይነት ሰው ይሆናል የሚለውን ነገር አውቀዋለሁ። ገብቶሃል ገብቶሃል። ሰይፈ ለሚወዷቸው ጓደኞቹ ኦር ደግሞ ፕሮቴክቲቭ ለሆኑ ሰዎች ምን አይነት ሰው ነው የሚለውን ነገር አውቀዋለሁ። ልጅሽ ትምህርት ቤት እንደዚህ ብሏል ምናምን የሚባል ምንድን ነው? ያው ብሏል ነው እንግዲህ ምን ማለት እኔ እንጃ። ይኸውላችሁ አሁን ሪሰንትሊ የሆነ ቪዲዮ አለ አይተህ ከሆነ ማለት ነው የሆነች የኢቢኤስ ጋዜጠኛ ስፖርት ቤት ሄዳ ማለት ነው ስፖርት ቤት ሄዳ ስፖርተኛውን በቃ እየነካካችሁ ነው ምናምን ነገር ሺስ ፍለርተሽ ልጁ ደግሞ ማውራት አይችልም እያለ ነው ምናምን ነገር ነው ላይክ ሴክሹዋሊ የሆነ ሰው አትራክትድ ሆናችሁ አታውቁም ነው ምንድን ነው አልገባኝም። what are we trying to say? እውነቴን እኮ ነው። ያው ልጅም ታዲያ ምንድን ነው? አዎ እግዚአብሔር እኮ ነው። ገብቷል። ሁላችንም አድርገነው የምናውቀው ነገር ነው ይሄ ያ እንትን ማለት ነው። ገብቷል። ለዛ ነው እንደውም ያወቅነው ራሱ ሴክሹዋሊ አትራክትድ ገብቷል አይደል? ስለዚህ ይሄን ያህል የሆነ እንትን ማለት አይጠበቅም እና ደግሞ ላይፍን ደግሞ በጣም ፊገር አውት እንዳደረገ ሰው መናገር አልፈልግም። ገባ አይደል? ብዙ ሰዎች እኔ ጀጅ ማድረጋቸው ምናምን ነገር ይመስላችኋል። ይሄ በጣም ተደጋጋሚ ጊዜ ብየዋለሁ። እኔ ራሴን እነዛ ሰዎች ስለማየው ስለማገኘው ገብቶሃል እና
ፐርሰናል ብራንዲንግን በዛ ውስጥ ነው እየሄደ ያለ ነው ልልህ የፈለግኩት አባ ኦኬ አይ ቲንክ ላይክ እኔ ደግሞ ላይክ የሆነ ነገር ስትሰራ ነገርየው የሚያመጣ ወይ ደግሞ ነገርየው ውስጥ ያለ ፐርክ አለ ላይክ ብቻ የምትሰራው ላይክ ሎንግ ተርም ነገርየው ላይ ስትሰራ የሚመጣ በረከት አለ ላይክ እርግማን አለ እና ላይክ ያንን ነገር ላይክ በረከት እንዲያመጣለ ወይ ደግሞ በረከቱን እንትን ለማድረግ እንዴት ነው የምታደርገው ነው ላይክ አሁን ለምሳሌ አንተ you just built የሆነ ፐርሰናል ብራንድ ደግሞም እያደገ ነው ምናምን ክሬቲቪቲም ስለሚያጅበው ጥሩ የሆነ መሄድ ይመስለኛል ሌትስ ሆፕ ሶ ተስፋ እናደርጋለን አንተ ሰው ጥርስን እስኪያወልቅል እሺ እንዴት ነው ይሄንን ነገር ላይክ ሞኔታይዝ ለማድረግ ወይ ደግሞ ላይክ የሚከፍል የሆነ ነገር ላይክ ኢን ሪተርን የሆነ ነገር የሚያመጣ ለማድረግ የምታስበው ኦኬ እሺ ሶ በጣም ቻሌንጂንግ ፓርት እሱ ነው ባይዘው ስፔሻሊ ኮሜዲ ስትሰራ the most challenging part is that ምክንያቱም የትኛውም ኮሜዲያን ራውታቸውን ካየኸው ማለት ነው የትኛውም ኮሜዲያን ሜቢ ኮሜዲያን ፓፕ ካልሆነ በስተቀር ፖለቲካሊ ትክክል ሆኖ የጀመረ ኮሜዲያን የለም somewhere along the way ገንዘቡ ወዳለበት መንገድ ሲሄዱ ማንነታቸው እየተቀየረ ይሄዳል they have to be politically correct they have to be ከሶሳይቲው ጋር የሚመሳሰል ነገር why do you think ፍርካስ ሙስና የሚቀበል ትራፊክ ሆኖ ጀምሮ ከዛ በኋላ አስተማሪ ትራፊክ ይሆን ገባ it's evolution ኢቮልቭ ታረጋለህ በእንትን ውስጥ ማለት ነው ስለዚህ ብዙ ሰዎች ያንን ሙቭ ማድረግ ይፈልጋሉ እኔ ፐርሰናሊ ማድረግ አልፈልግም ተረዳኝ እኔ በኔ ፐርሰናሊቲ ውስጥ የሚኖሩ ትንሽዬ ሰዎች አሉ ብዬ አስባለሁ ማይ ጎል የነበረው 35000 ፎሎወር ከዛ በኋላ የመጣው ሰው ማለት ነው it's like በጣም amazing to me እኔ ራሱ ምደነግጥበት አይነት ሰው ነው ገብቶሃል አይደል እንትን I'm really grateful by the way እኔ like 105000 ፎሎወር ማለት ለኔ አቡሻ it's so amazing at the same time ደግሞ I want to be እነዛ ፎሎ የሚያደርጉኝ ሰዎች የሆነ some type of responsibility ለኔ መስጠት እንዲመጡ አልፈልግም okay that's ገባ ይሄኛው ነገር ምን ለማስተላለፍ ፈልገህ ነው ለምሳሌ with this following there will be much greater responsibility and expectation yes ገባ እሱ ነገር እንዴት ታደርገዋለህ ከዚህ በኋላ ወይ ከዚህም በኋላም ሳይሆን like አሁን ራሱ so the only thing ማለት ነው አንቀጽ 29 ብለን የጀመርነውና የምንኖረው ማለት ነው is because ሐሳብ ማተርስ ገባ አሁን ለምሳሌ ማስተር አብነት አለ አይደለ ማስተር አብነት ሰው ይረዳል ምናምን ነገር አይደለ which is በጣም ትሪፊክ ነገር ማለት እኔ ኖሬ ላረገው ማልችለው እስካሁን በህይወቴ ውስጥ ላረጋ ያልቻልኩት ነገር ነው እሱ ላይፉን ዴዲኬት አድርጎ እየኖረ ያለው ማለት ነው so የዚህን ሰውዬ ሐሳብ ማለት ነው የዚህን ሰውዬ እንደዚህ ይሄ like the perfect እንትኑ ሐሳብ like ቻሌንጅ ማድረግ ኦኬ ይሄ ሰውዬ እንደዚህ እያደረገ ነው እና የዚህን ሰውዬ ሐሳብ ቻሌንጅ ላድርገው ብለህ ቻሌንጅ ማድረግ ማለት ነው ኢሊጋል መሆን የለበትም ገባህ አይደለ የሆነ በጣም ኃጢያት እየሰራህ አይደለም ኦኬ ለምንድን ነው ይሄ ነገር እንደዚህ እየተደረገ ያለው ለምንድን ነው እነዚህ ሰዎች በእንደዚህ አይነት መንገድ እያየናቸው ያለ ነው ብለህ ቻሌንጅ ማድረግ ኢሊጋል መሆን የለበትም ኢንሰልት ማድረግ የለብህም ሰውየው ገባህ አይደል I think ሐሳብ መፈራት የለበትም like በቃ ሐሳብ it's just an idea ገባችሁ ስትፈራው ደግሞ you just give it more power ለምሳሌ አንዳንዴ እኮ እንትኑን ትውልድን ያበላሽ እንደዚህ ሀገር ያበጣበጣል ምናምን የምትለውን እንትን like ራስህ ኢነብል እያደረከው ራስህ ፓወር እየሰጠኸው ነው like እንትን እያደረከው more damaging more disastrous እንዲሆን እያደረከው እና በጣም የሚገርም ነገር ማለት ነው እኔ ፐርሰናሊ ስለ ራሴ የማውቀውን ነገር አንድ ነገር ልንገር እኔ ሰው ለማስተማር አይደለም የመጣሁት ወይ ደግሞ ሰው የሆነ ለማዳን ምናምን ነገር አይደለም እኔ ራሴን ፎሎ ከሚያደርጉኝ ሰዎች ጋር አብሬ ፊገር አውት ለማድረግ ነው የመጣሁት ገባ እና
ፈላጊ ናችሁ ማለት ነው። አብረን ነው ራሳችንን ፊገር አውት የምናደርገው። ገባህ አይደል? ኮሚኒቲ አልኩ ወይ በዛ ጄኒኒቲ ውስጥና ቮልነራቢሊቲ አለው በዚህ ውስጥ ቅድም እንዳልኩ ክሬቲቪቲ አለ፣ ቮልነራቢሊቲ አለ፣ ኦቴንቲሲቲ አለ። እንግሊዝኛው አላወራም ነበረ ከሞሪስ ኮድ በኋላ ዘሞሪስ ኮድ ዲዛስተር ኪንግ ማን ነበረ? ኪንግስ ማን ነበር? ሞሪስ ኮድ እንትን ሌላ ኮድ እና ላይክ ያ አይነት እነዚህ ነገሮች አሉ። ኦቴንቲሲቲ አለ፣ እነሱ ነገሮች ሲኖሩ that's how you build a community ያልኩ ፖይንት እሱ ከፎሎወር ይልቅ ኮሚኒቲ ቢልድ ታደርጋለህ። ግን at the meantime ቅድም ያልኩን ነገር ደግሞ ገብቷል። ያን ኮንትሮቨርሲ ያ እንትኑ ደግሞ የሚፈልገዋል ኢኮሲስተሙ የሚፈልገው ወይ ደግሞ ሚዲያው የሚፈልገው ነገር ደግሞ ይኖራል፣ ሁሌም ይኖራል። ስለዚህ you are sacrificing that እንትን ስለዚህ የቾይስ ጉዳይ ይሆናል ነው። እኔ አሁን ብዙ ሰዎች የኔን መንገድ እንዲጠቀሙ አልመክራቸውም። ገንዘብ ኮነ የምትፈልጉት it's like ወይ ፌም ኮነ የሚፈልጉት like they don't have to do ያንተን መንገድ የኔን መንገድ እንዲከተሉ አልመክርም። you have to adjust የሆነ ሰዓት ላይ አዳፕት ማድረግ አንዳንድ ሰዎችን አንዳንድ ነገሮችን አንዳንድ ሲቹዌሽኖችን አይተህ እንዳላየ ማለፍ አለብህ። መናገር ያለብህና መናገር የሌለብህ ተብሎ የሚታሰብ ሰው አለ። አሁን ለምሳሌ our first episode ማለት ነው our first episode አቡሽ talked about Teddy for like እሱ እንኳን እኔም ትንሽ በስቶብኛል፣ ግን አልበዛም። for real ማለት for 30 minutes አካባቢ ማለት ነው። ግን ሲያወራ ማለት ነው የቴዲን ፐርሰናሊቲ ኦር ደግሞ ቴዲን ፐርሰናሊ አይደለም የሚያወራው። ደግማችሁ ብትሰሙት ቴዲ ስለተባለ ነው እንጂ ማለት ነው። ኤኒባዲ እንደዚህ አይነት ፔድስትል ላይ ያለ ሰው ቴዲ እንዲህ ብሏል ሊሆን ይችላል። ገባህ አይደል? እዛ ፔድስትል ላይ ያለ ሰው ሊሰማውና ሊያጋጥመው የሚችል ነገር ነው ያወራው። ገባችሁ? እነዚህ ሰዎች ይሄ ሰውዬ አርቱን እንድታስቀድሙ ይፈልጋል። ከፐርሰናሊቲ ከፐርሰናል እንትኑ ይልቅ እናንተ የምታሽቃብጡ ሰውየውን እየጎዳው ነው ምናምን እንደዚህ አይነት ነገሮች ነው የተወራው። ስለዚህ አያደንቀውም ወይ ደግሞ አይሰማውም ወይ አይወደውም ማለት አይደለም። it's just ሐሳብ ነው የሰጠው። እንደ አንዳንድ ሰዎች ግጥም አልገጥምም፣ ኢንሰልቲንግ የሆነ ግጥም ማለት ነው። ሰው የሰራውን አርቲስቲክ ቫልዩ የሚያወርድ ነገር አልተናገርክም። ስለዚህ which is a fair እና ሄልዚ ሐሳብ ነው። ባይዘው እየጠጣን ጃምቦ እየጠጣን ወይ ደግሞ ያልክ ይገርማል ተከርቷል። ስሙን ቢፕ ታደርገዋለች። ኢትዮጵያ ውስጥ የለም ችግር የለም። እና እንትን እያልክ የምታወራው ዲስከስ የምታደርገው ነገር ስለሆነ ማለት ነው። እና ሀሳብ መፈራት የለበትም ነው ዋናው ሀሳብ። እንትን ማድረግ የለብንም። ስፒኪንግ ኦፍ ሀሳብ ማይፈራ ከሆነ ኢትዮጵያ ውስጥ ማይከሰሰው መንግስትና ወላጅ እሺ I was watching የሆነ እንትን ቲክቶክ የሆነ ፍርድ ቤት እንዳለው ታውቃለህ? እሺ ፍርድ ቤት ላይ ሰዎች የቤታቸውን ጉዳይ ቁጭ አድርገው የሆነች ሴትዮ አለች ቁጭ አድርገው እንዲያርጋኝ ይባባላል። እቺም እንዲያርጋኝ ትላለች። በዚህኛው ኤፒሶድ እናትና ልጅ ናቸው። እሺ ሴትዮዋ እግረኛው ላይ ቀርባ ነበር። እሺ እግረኛው ላይ ቀርባ ልጄ ተደበደበኛለች። እሺ እኮ እግረኛው ግን የት ነው የምታገኛቸው እነዚህ ሰዎች? እግዚአብሔር ቲክቶክ ላይ ለማቅረብ ራሱ አይደለም። ግን ብትዋወቃቸው አብሬያቸው ብጨብስ ወይ ምሳ ብንበላ ምናምን ደስ ይለኛል። እግረኛው ላይ የሚመጡት ሰዎች ቺቺና ትሄዳለህ። እሺ ብቻ እግረኛው ላይ ቀርባ እንደዛ አኪዩዝ አደረገቻት ልጇን። ልጇ የሆነ ውጪ ነው ያለችው ነገር ምናምን በቃ ብቻ ደወረስት ነገር አወራች ለልጇ። እሺ ወዝናት አስፈላጊ አልነበረም። እሺ እና ልጅቷ ደግሞ ላይክ መልሷን እዚህ ሀቢባ ምናምን የምትባል ሴትዮ አለች እሺ ለሷ ምናምን እያወራች እሺ ከዛ ላይክ ያ ሁሉም ስቶሪ ሁለት ሳይድ አለው አይደል? ልጅቱ ደግሞ የምታወራው ነገር እኔ ላይክ አቴንሽን ስፓኔ ነገር ያለው ቲክቶክ ቁጭ ብዬ ማለት ነው ያዳመጥከው። እሺ ንገረን እስቲ ምንድን ነው ያወራችሁ? ይኸውልህ ሴትዮዋ ላይክ
ልጆቹ ምናምን ነገር አይ ቲንክ ከአባታቸው ጋር አልተስማማችም ምናምን ብቻ ከ9 ዓመቷ ጀምሮ ምናምን ልጅቷ እየሰራች እንትን ያለች ወንድሞቿን ያለ እድሜዋ ምናምን ነገር ሺ ሃዝ ላይክ ስቴፕ አፕ አደረገች ነገር። እሺ እናትየው ሪስፖንሲብል አልነበረችም፣ ጥቅም አለች። እሺ ሪስፖንሲብል አልነበረች። እሺ አሉ ነው ልጅቷ። እሺ ሰማን ነበር እንደዛው ነው። እሺ ታረክ ሰማን አለች። እሺ አንተ አይደለም። እሺ እና ላይክ በጣም ደግሞ ትራውማታይዝ ላይክ ስሟን ስሰማ ያመኛል አይነት ነገር ነው የምታወራው። ኦኬ እና ከዛ ሴትዮዋ አይ እኔ ነበርኩ ይቅርታ። እሺ ከዛ ላይክ በቃ ብቻ አኪውዝ የተደራረጉ ነው። በቃ ላይክ ይሄ የቤተሰብ ገበና ምናምን ላይክ ገበና የሚባል ነገር ቀርቷል ላይክ ፎር ሳም ሪዝን። እና እንደዚህ አኪውዝ ይደራረጋሉ። እኔ ላይክ የተወሰነውን ያው በክሊፕ ነው ያየሁት። ከዛ የልጅቷን ስቶሪ ምናምን ስትሰማ ምናምን ልጅቷ ደግሞ ላይክ ነገርየውን ፕሬዘንት የምታደርግበትን መንገድ ስትሰማ በጣም እንትን እንዳለች ያስተውቃል። ኢንቴንስ የሆነ ነው። አዎ በቃ ሴትዮዋ ላይክ ይሄ እናት ስለሆነች ላይክ ምንም ብትሆን ላይክ ጀጇ ራሱ ዛጋ ምናምን ነገር በቃ እናትሽ ነች እኮ ሁላችንም እንደዚህ ነው ያደግነው እንዴ ሁላችንም እንደዚህ አይደለ። እሺ እና ሰው ምናምን ነገር ላይክ በቃ ላይክ ተይ ምናምን ነገር የፈለገ ቢሆን እናት ነች ምናምን ነገር እንደዚህ ምናምን እያለ እንትን ያደርጋል። እና ይሄ ወዴት ወሰደኝ? የሆነ ህንድ ሀገር ውስጥ ቤተሰቦቹን የከሰሰው ሰው ይሰምታል። እሺ ለምን ከሰሳቸው? ለምን ወለዳችሁኝ? እዚህ እግዚአብሔር ነው። እሺ ከዛ አሸነፈ እንዴት ደወደው? እሺ እና ላይክ እሱን ትንሽ አድሬስ እንድናደርግ ስለፈለኩ። ኦኬ it's like our parents like እኛን ሲያሳድጉ like responsibilityያቸውን ነው እየተወጡ ያሉት፣ ውለታ ነው ያሉት። are they doing us a favor? በጣም ኢትዮጵያ ውስጥ እቺ ነገር እንትን ነች እንትን አሁን ሴትዮዋ ምናምን ታወራው ፖይንት ሰው በሷ ሳይድ ሆኖ በእናትየው ሳይድ ሆኖ የሚያወራው ነገር ስታይ you just hear that tone እንዲያርጋሽ እንደዚህ ይሆናልሽ ምናምን የሚል ኦኬ ይሄ ነገር ገብቷል። ላይክ ዲስከስ መደረግ አለ። እሺ ከሱ በፊት የሆነ ነገር ልናገር። እንትን ላይ ቲክቶክ ላይ ማለት ነው ይሄ ፐርሰናል ችግር አምጥታችሁ የምታወሩ ሰዎች ይሄ ይሄ ማን እንትናቸው በቃ እኛ ባጌጃቸውን እዛ እንትን የምትሉ ሰዎች ብዙዎቹ ምን አይነት ሰዎች መሰሉ? በችግር ውስጥ እኛን ለማስተማር በሚል ሐሳብ ነው እነዚህ ነገሮች የሚነገሩ፣ ግን በችግራቸው ውስጥ የነሱን ጀግንነት ማሳየት የሚፈልጉ ሰዎች ናቸው ብዙዎቹ ማለት ገባ። በቃ አሁን ለምሳሌ እናትየው አይደለችም እንትን ባል ነበር ያለችው እንዴ? ራሷ ናት ያለችው ነው ልጅቷ ነች እኮ። ልጅቷ ትናገር ገባ። በዛ ውስጥ አልፌ ነው እዚህ ደረጃ የደረስኩት ገባ አይደለ? ግን እናንተ ስትናገሩት ያላችሁ ኢንቴንትና ሰው ኢንተርፕሬት ምን ያስብ ምን ቀጥል እናንተ ስትናገሩ ያላችሁ ኢንቴንትና ሰው ኢንተርፕሬት የሚያደርግበት መንገድ በጣም የተለያየ ገባ። ብዙ ሰው እንዴት ልበል ያዝንልሃል እኮ ግን ሞር ጃጅ ያደርጋል ገባ። ምን አቡሽ ዛሬ ምን ቀጥል እሺ ንገረኝ። ኧረ አልናገርም። ለምን ኧረ ቀጥል እና ብቻ ጃጅ ያደርጋል። ኤኒሃው ወደዛኛው ስንመለስ ፌቨር እያደረጉልን ነው ወይስ ሪስፖንሲቢሊቲያቸውን እየተወጡ ነው? ላይክ ስለ አስተዳደግ ምናምን ስለኛ አስተዳደግ ትንሽ እንድናወራ ስለፈለኩ ነው። I don't think it's a favor እውነት ለመናገር ገባ። I think it's their responsibility ሪስፖንሲቢሊቲ ስለ እንዴት ልበልህ ከተፈጥሮ ጋር የተሰጠህ ማንነት አለ ገብቶሃል። you care about ስለወለድከው ልጅ ስላለህ እንትን ስላለህ አታችመንት ከሱ ጋር ምናምን ነገር ገባ። እና ያንን ነገር ማንነትህን በሱ ውስጥ አርገህ ተስፋ የሚሰጥህ ነገር ነው ልጅ ማለት ለኔ ገባህ አይደለ? ከዛ በኋላ አንተ መሆን ያልቻልከውን ኦር አንተ መድረስ ያልቻልክበትን መንገድ የሚሄድ ወይ ደግሞ የሚደርስ ሰው ነው። ትልቅ የተስፋ ነው ልጅ ማለት ነው። ለኔ እንደዛ ነው። I don't think it's a favor. yes
ምን ጨረስክ እዚህ ጋር? ኦኬ እኔ ደግሞ የምትቃረነኝ መስሎኝ ነበር እዚህ ጋር። እሺ አይ ላይክ ጀስት ኢትስ እንደ ኮሜንታሪ የሆነ በቃ ደዌ አሁን እኛ ምናምን ስናድግ ላይክ አንዳንዴ በጣም ኢፌክት የሆነ እንዴት ልበል የሆነ መሆን የምንፈልገውን ያን ነገር ያሉ ብዙ ሰዎች መሆን የሚፈልጉትን ነገር ያልሆኑት መድረስ ያለባቸውን ደረጃም ያልደረሱት ምናምን ገብቷል። ይሄ ነገር ኢንግሬቭድ ስለተደረገ ነው ማለት ፌቨር ነው እየሰራ ያለው። በቃ ወላጆች ገብቷል አይደል? በጣም ትንሿን ስቴል እንትን ያደርጋሉ። ያንን ነገር እንደ እንትን ነው የሚቆጥሩት። ገብቷል አይደል? ምን እንደ ውለታ አይነት ነገር ነው። ገብቷል? የሆነ they don't think that's their responsibility አይነት ነገር። ስለዚህ ልጁ ለሆነ in life ለመኖር ትልቅ የሆነ ነገር ብቻ ለመሆን ምናምን የሚጠይቃትን ትንሿን ነገር እንደ ለግዠሪ ኦር እንትን የሚደረገው ግን some type of የሆነ ሪሞርስ ኦር ደግሞ የሚያሳዝን እንትን እንዴት ነው የሚያሳዝንም ሳይሆን ይሄ ሪግሬት ሊያደርጉበት የሚችሉበት ደረጃ ላይ መድረሳቸው ለምን ነው የምንጠላው? ሪግሬት ማለት ገብቷል። ለልጅ ሪስፖንሲብል ስትሆን ማለት ነው ብዙ ነገር ጊቭ አፕ ነው የምታደርገው አይደለ? ጊቭ አፕ ታደርጋለህ። ፍሪደም ስታርቲንግ ፍሮም ዜር ፍሪደም ኢነርጂያቸውን፣ ፎከሳቸውን፣ ምናምናቸውን ብዙ ነገሮችን ሳክሪፋይስ ያደርጋሉ። ስፔሻሊ እኛ ሀገር ደግሞ እናቶቹ ማለት ነው። ስለዚህ እንደዛ ከሆንክና ያንን ልጅ ለዛ ልጅ የሰጠውን ሳክሪፋይስ እንዴት ነው እንዲታወቅልህ ልፈልግ ትችላለህ እኮ the problem እንዴት መሰለህ እኮ like ሳክሪፋይሱ አንደኛ ቅድም እኮ like አስመረናል። that's your responsibility። ያ ልጅ አልመረጠም ወደዚህ ለምን that's your decision። ያንን ልጅ የዛ ቀን decision ከመጣ ልጅ እሺ ገብቶሃል አይደል? ስለዚህ ከዛ በኋላ ያለው ነገር that's your responsibility you do everything you do sacrifice ታደርጋለህ። ግን ያንን ነገር like እንደ ኢንቨስትመንት ማስበው ከሆነ እንትን ያልከው you don't have to mention that እንትን just ዝም ብለህ እንትን ብለህ ልጁ የሆነ ጊዜ ጠብቆ ባሳየው መንገድ ተከትሎ ይሄዳል። አቡሻው ለምሳሌ ማለት ነው you sacrificed a lot for ሳክ ሴንትራል አይደል? እሱን ነገር አታውረው። እኔ አወራለሁ ባገኘው ቻንስ ነው ምንም ነገር በቃ ፍርፍር ስታዙ አንድ ቀን ፍርፍር ኖ አይ ላይክ አብረላለ ሰው ምናምን ታወራ ይችላል። ላይክ ያን ያህል መርጬም ስላደረኩት ገብቷል። ያን የሆነ እንትን ሬግሬት ማድረገው ሪዘንት ማድረገው ምናምን አይነት ነገር የለም እኮ። አሁን ለምሳሌ ሳክ ሴንትራል ህፃን ቢሆንና ያደገ ያለ ጆሮ ያለው የሚሰማ ነገር ቢሆን አትነግረው። እኔ እኮ ላንተ ብዬ ነው ምናምን አትለው። እኔ አይ ዶንት ቲንክ እኔ እንዴት ልበል እግዚአብሔር ይመስገን ማለት ላይክ ማይ ፋሚሊ ላይክ ብዙ ነገር የላቸውም፣ ግን ላይክ they just tried like ገብቷል። የሆነ ካላቸው ነገር ብዙ ነገር ሞክረዋል። እና ደግሞ like በጣም the best ነገር ደግሞ ምን ተሳካለ that's also their first time being a parent። አንዳንዴ ፋዘሬን አንዳንዴ ማዘሬን ጀጅ ለማድረግ ምን አስብና I remember this quote man like that's also his first time being in parent እሷም ምናምን ጋር እንደዛ ምናምን ነገር እና ደግሞ ጥረታቸው ምናምን ስታይ የሆነ ውስጥ ምናምን ነገር ያዝናል። ግን at the meantime ደግሞ አንዳንድ ነገሮች በቃ ትራውማታይዝ አድርገው ሽባ አድርገው የሚያስቀሩ ነገሮች አሉ ጭንቅላት ላይ ስለሆነ ያ ነገር obviously እንትን እኮ እንዴት ልበላችሁ አሁን ብዙ ጊዜ ፐርፌክሽንነትን እየጠበቅን ሊሆን ይችላል፣ የሆነ ፐርፌክት ነገርን እየጠበቅን ሊሆን ይችላል ከቤተሰቦቻችን። ግን እንደዛ ሊሆን አይችልም። ፐርፌክት ነገር እየጠበቅን አይደለም እሱ ለግሬድ የለንም እኛ ላይክ ኢቨን እኮ ቅድም ለመጀመሪያም ሳነሳ ላይ ነሰው ላይ ተበል ላይክ the slightest inconvenience ትንሿን ያልተመቸህን ነገር አንስተ የምታወራበት አይነት እንትን የለንም እኛ። ያ ካልቸር የለም፣ የቤተሰብ ካልቸር የለም። ገብቶሃል አይደል? በቃ ሁሉም ነገር ላይክ እንትን ነው ላይክ እንዴት ልበልህ በቃ የሆነ የለም ምናምን ለመጠየቅ ራሱ አትፈራም እንዲህ ለማስገዛት እንትን ለማድረግ ምናምን እኮ አይደለም። አሁን ለምሳሌ ማለት ነው እነዚህ ነገሮች እኮ አሁን ስፔሻሊ ማለት ነው ትልቅ ስትሆን ነገሮችን አንደርስታንድ ማድረግ ትችላለህ። እነዛን ነገሮች የሚከለክሉ ወይ ደግሞ የማይሰጡ ማለት ነው ከሁለት ነገር አንፃር ነው። ወይ ይሄን ነገር አግኝቶት ይበላሻል ብለው ስለሚያስቡ ወይ ደግሞ ሪሶርሱ ስለሌላቸው ከሁለት ነገር አንፃር ነው እንጂ አባትህ አንተ ኳስ ስለተጫወትክ ተመቅኝቶብህ አይደል። ገባህ አይደለ? ፓዝህን በተቻለው አቅም እሱ የሄደበት አሁን ለምሳሌ እኔ የሄድኩበትና የተሳሳትኩበትን መንገድ ልጄ ባይ ደግሞ ደስ ይለኛል። ሶ ኢን ሜኒ ዌይስ ላስተካክለው ሞክራለሁ ማለት ነው። ይሄ ደግሞ ላይክ እንትን የመሆን
አባት የመሆን ግዴታዬ ነው አይደል እንዴ? ለሚያስክ ካሜራው ነው ጋር ኢንተረስቲንግ ጥያቄ ልጠይቅ ካንተ ልጀምርና ወደ ኦዲየንሱ ሄዳል። አይ ሪሊ ዋንት ቱ ላይክ ይሄን ነገር ወደ ማሰብ ስለምፈልግ ኢፍ ዩ ጌት ዘ ቻንስ እድሉን ብታገኝ ወላጆችን በሆነ በአንድ ጉዳይ መክሰስ ብትችል እኔ ዋዲዩ ሱ ማድረግ እንትን እድሉ ብታገኝ ለምን ሱ ታደርጋቸዋለህ? እኔ እንደዚህ እንትን ይለኝ ለምን እንደው ታውቃለህ ማለት ነው። እኔ በጣም ፕሪቪሌጅድ ልጅ ሰው ነኝ። እሱማ ላይክ እንዳልኩ እኮ ነው ፕሪቪሌጅ እኮ አለ። ግን ላይክ there is one thing እንዴት ልበል መሰለህ አሁን ያላለህበት አሁን ለብዙ ነገር ላይክ እንትን አስተማሪዎቹን በጣም ባይሰሟቸው ደስ ይለኝ ነበር። ዳይሬክተሮቹን በጣም ባይሰሟቸው ደስ ይለኝ ነበር። እንደዛ ሳይሆን በቃ በጣም አስቸጋሪ ልጅ ስለነበርኩኝ እኔ እንትን ባይሏቸው በጣም ባይሰሟቸው የነሱ ኦፒኒየን ማተር ባያደርግ ገባ ይሁን አፌክት ያደረገኝ ነገር ስላለ ነው ገባ። አሁን ለምሳሌ እኔ እሺ እና ላውራ ኦኬ እኔ ፐርሰናሊ አሁን አንተም ታውቀኛለህ በጣም መነጋገሪያ ፖይንት ወይ ደግሞ ሴንተር ኦፍ አቴንሽን ሲሆን ደስ አይለኝም ገባ። ቲክቶክ ላይም ኦር ደግሞ የትኛውም አይነት እንትን ላይ በጣም በቃ እንትን ሲሆን ይሄ እንትን ሲሆን ደስ አይለኝ አይሻየው የሆነ ወደ ኋላ ነገር እላለሁ ገባ። አይኖ አይ ካን ሃንድል ኢት እኮ ችግር የለብኝም ግን አይ ዶንት ላይክ ዳት። እንደዛ እንደሆነ ደግሞ የሆንኩበት ምክንያት ማለት ነው ላይፍ በሙሉ የሆነ ሰዓት ላይ ትምህርት ቤት ውስጥም ከትምህርት ቤት ውጪም ብዙ ቦታዎች ላይ ቶሎ አቴንሽን ግራብ የሚያደርገው ልጅ ስለነበርኩ አሁን ያኔ መለጣ ነበር ተረዳኛ። ስለዚህ ኤኒሃው ግን እንትኑ ስለማልፈልግ ያንን ፓርት ስለማልፈልገው እንትን ነው። አንተ ምንድነው በጣም this is I think ኮሜንት ላይ ጻፉት ይሄን ነገር like what's the one thing like ሱ ማድረግ ብትችሉ ወላጆቻችሁን ሱ የምታደርጉበት ዋን ፖይንት ወላጆቻችሁን መክሰስ ብትችሉ የምትከሱበት ነገር ምንድነው? አንተ ምንድነው? እኔ ይሄ they don't limit try የሆነ ነገር like ድሮ ምናምን ነገር አንተ ቆይ ገና አንተ ታበላሽዋለህ ምናምን ሚሏት ነገር አለች። ለምሳሌ የሆነ ቴፕ ወር የሆነ ነገር ከተበላሸ በቃ ያንን ነገር የምትሰራው ነገር ሊሆን እንደሆነ እኮ ታውቀዋለህ። በቃ ይሄን ፈተህ ታበላሽዋለህ ምናምን የሆነ የሚሰራ እንደዚህ የሚደረግ ነገር ምናምን ነገር አይፈቀድም እኛ ቤት። ከዛስ ግን ከዛ በኋላ እኮ አሁን አንተ ብሬክ አውት አድርገሃል አይደል? like I don't know do you have to ንቁራጣው ወይስ ነው ወሬ ነው እንጂ ከሆነ ካደኩ በኋላ ገብቷል። በቃ my whole life ያንን ቦንዴጅ እንትን ለማድረግ ከዛ ቦንዴጅ ጋር ነው ትግሌ። nothing አለመቻል አይደለም አለማወቅ አይደለም ገንዘብ ወይ አቅም ማሰብ ምናምን አይደለም like ከሆነ ጊዜ በኋላ ሙሉ የሆነ ነገር ሳስብ የሆነ ነገር እንትን ነገር ሳደርግ ከዛ ተወት ጋር መፋለም ሆነ እንትን ማለት እኮ በጣም ጥሩ። ይሄ እኮ እንትን ነው። ግን ከዛ በኋላ ማለት ነው እኔ ብዙዎቹን ሰዎች የምጠይቃቸው ቤተሰብ የሆነ some type of trauma ሰጥቶ ሊሆን ይችላል እኮ it's obvious ደግሞ like ኢትዮጵያ ውስጥ ነው ያለው በደንብ ይሰጣል በደንብ some type of trauma how will did you work ከዛ ትራውማ ለመላቀቅ on yourself ራስህ ገባ ነገርኩ እኮ ግን ሰይፍ አንለክ እኔ ይሄን ለኔ ለምሳሌ ነው ያነሳውላችሁ this is just a random example እኮ አይስል ምን ችግሩ ምን እንደው ታውቃለህ ማለት ነው ሁላችንም የሆነ ሪዝን እየፈለግን ነው የሆነ ነገር ላለማድረግ ወይ ደግሞ ላለመስራት ገባ። አሁን ለምሳሌ እኔ I really want የሆነ some type of mainstream ላይ ያለ ስራ ገባ ግን ፐርሰናሊቲ መቀየር አልፈልግምና የሆነ some type of community ሰርቻለሁ ብዬ ራሴን በብል ውስጥ አስቀምጬ ሊሆን ይችላል ገባ አይደለ? on the other hand ስታየው ማለት ነው በሳንቲሙን ገልብጠ ስታየው ስለዚህ አንተም ጌት ኦቨር ኢት አይነት ነገር ነው ኖ ጌት ኦቨር ሳይሆን ቤተሰብ እንደዚህ አይነት ነገር ሰጥቶ ሊሆን ይችላል ግን አንተ እውነት ውስጥ ያለ ነገር ከሆነ ማለት ነው trying new things fucking up የሆነ ነገሮችንና ነገሮቹ ፊክስ ማድረግ ምናምን ነገር ከሆነ ፍላጎት how will did you work on that on yourself? እሺ አንተ አሁን በጣም ሲምፕሊፋይ አደረከው። እኔ ለመሰለ እንትን ያደረኩት I think
people will relate የሆኑ ሰዎች እዚህ ጋር ምክንያቱም they have ሌላ አዲስ አይነት ትራማ ወይ ደግሞ ሌላ አዲስ አይነት ኤክስፒሪየንስ ሊኖራቸው ይችላል። one thing ግን ሰይፍሽ የኔ እንኳን ተራ ነገር ነው እኮ ያን ያህል ተራ እንኳን ባይል ለኔ በጣም ከባድ ነው። ላይክ በጣም ይሄ እንዳልኩ ነው በቃ ትልቁ ባትሌ እሱ ነበር እስከሆነ ጊዜ ድረስ ግን I really worked on that ራሴ ላይ ፐርሰናሊ ማለት የሆነ አመታት ፈጅቶብኛል ምናምን ነገር ገብቷል። የሁሉንም በቃ ኤቭሪ እንትን ኢንፑት ኤቭሪ ነገር እንትን ብዬ ነገር እንትን ላይክ ትሬስ ባክ ሳደርገው this is the issue ምናምን ነገር እስካሁን I still working progress አይነት ነገር ግን ላይክ በጣም ያሳዘነኝ እንደው ታውቃለህ የሆኑ ሰዎች ላይክ ሙሉ ላይፍ ስትራግላቸው ያንን ነገር ቢት ማድረግ ነው። ለምሳሌ ላይክ የሆነ የሚጠጣ ወይ አቢዩሲቭ ዘቡ ምናምን ካለ ላይክ ኤቭሪ ያ ነገር ላይክ ኦን ኤቭሪ ስራቸው ላይ ፐርሰናል ላይፋቸው ላይ ሶሻል ላይፋቸው ላይ ሪፍሌክት እያደረገ that will be their whole እስኪሞቱ ላይክ ያን ነገር ባትሪ እያደረጉ ነው የሚሞቱት ብዙ ሰዎች ዝም ብለው ያመጡት ነገር አለ። ገብቶሃል አይደል? that's why like what like ቀደም ሪፍሬዝ ያደረኩት ሱ ብታደርጉ በምን ብላችሁ ሱ ታደርጋላችሁ የሪፍሬዝ ያደረኩበት ሪዝን like somebody some of እንደውም አንዳንዱ ሰው like ያ awarenessም የለም ገብቷል like you just become like ፋዘርን ምናምን መልሰህ ትሆናለህ ምናምን ስፔሻሊ የምጠላቸውን ሰዎች ስትርቃቸው ዞረህ እነሱ ጋር ትደርሳለህ like you just circle back እዛ አይነት ነገር ነው። እኔ lucky enough እግዚአብሔር ረድቶኝ like I just figured this out ገብቷል። አሁን ወላጆቼን ብከስ ገብቷል like ያን ሬዲዮ ለምን አላሰራችሁ እችላለሁ እኮ አባዬ ስለምችል ነው አለ እሺ like ገብቷል like ዝም ብዬ ብዙ ነገር ዲቴል ውስጥ መግባት ስላልፈለኩ ነው በዛው ሪፍሬሽ ያለ ያንን እንትን ነው like awareness like I just got አገኘሁት ችግሩን ማለት ነው። ብዙ ሰዎች they don't know that ያንን ጥያቄ እንዲጠይቁ ስለፈለኩ ከሰሱ ምናምን ማለት በከሱ ምንም አታመጡ like you will just find that this will lead you ወደ ተመስተዳደር the next እንትን ደግሞ ከዛ like አሁን ምን አይነት አባት መሆን እንደምፈልግ like I know አይነት ነገር obviously ግን I don't think so by the way like I just saw that basically I don't think እንደዛ ይሰራል ብያለሁ። በጣም እርግጠኛ ሆኜ መናገር የምችለው I can be a better father. I don't think so እኔ ከአባቴ የበለጠ አባት መሆን ከቻልኩ ማለት ነው I am like the በጣም ሰክሰስፉል ሰውዬ እዚህ ዓለም ላይ you cannot እንደዛ መሆን ማትችልበት ለምን ይመስላል? you are failing ማለት እኮ ነው። even ለአባትም disappointment ሊሆን ይችላል ግን ይኸውልህ ወይስ just set the bar አይነት ነገር በቃ እሱ ነው የምልህ። እንዴት ልበል አሁን ብዙዎቻችን ማለት ነው ብዙዎቻችን የሆነ ነገርን የማናደርግበትን ሪዝን እየፈለግን ገብቶሃል? I really believe in this by the way in some type of way ማለት ነው fucked up መሆን ችግር የለው ለኔ ነው የምልህ። አንዳንድ ጊዜ በሆነ መንገድ fucked up መሆን ይሄናል መጥፎ ነገር አይደለም። be who you are ራሳችሁን ሁኑ ማንነታችሁን አክሰፕት አድርጉትና ኑሩ። ከዛ ሰዓት ላይ ነው ልክ አክሰፕት ስታደርግ አሁን አንተ አክሰፕት አደረኩትና ከዛ work on myself ስትል ገባ አይደለ? ያንን ነገር ራስ ላይ መስራት የምትጀምረው ራስን አክሰፕት ስታደርግ ነው። ማንነትን አክሰፕት ስታደርግ ነው ማለት ነው። ስለዚህ አሁን let's think about it ከቤተሰቦቻችን ጋር 22 23 ዓመት አታች ዶነን እንኖራለን እንበል ኢትዮጵያ ውስጥ ስለሆነን ማለት ነው። ከዛ በኋላ ያለውን ጊዜ ግን ማለት ነው እንደውም ከ16 ዓመታችን ወር ደግሞ ከ12 ዓመታችን ጀምሮ አዲስ አበባ ውስጥ ያሉ ሰዎች ሞር ከቤተሰባቸው ይልቅ ወደ ጓደኞቻቸው ሊን ያደርጋሉ። ገባህ አይደለ? ስለዚህ ራስ ላይ መስራት መጀመር ያለብህ መቼ ነው? ተደብቀህም ከዛ በኋላ በይፋ ገባህ? መቼ ነው? ራስን ሳትቀበል ግን ራስ ላይ መስራት አትችልም። ገባህ? ሰዎች ብዙ ጊዜ ከሚጠሉት ሰው የሚሸሹትና የሚርቁት በዛ ምክንያት ነው። ገባህ? አሁን አንተ ራስን አክሴፕት ያረክበት ሰዓት ላይ ነው ራስ ላይ መስራት የቻልከው እና ብዙ የተሰጠን ነገር እኔ አሁን አባቴ ኦር ደግሞ ቤተሰቦቻችን if you count ኢትዮጵያ ውስጥ ኖረ አብደተው አጠጥተው ከኖሩ ማለት ነው they are sacrificing a lot አንተ sacrifice ካረከው የበለጠ ማለት ነው። ገባህ? አዎ ይሄ ልጅነትንና ወጣትነትን ሊቀሙ ይሞክራሉ።
ግን ያ ነገር ራሱ የመጣበትን ስፔስ ስታየው ያንተን ልጅነትና ማንነት ለመቀማት ፈልገው ሳይሆን አንተ በዛ ሰዓት ላይ ባሉ ዲስትራክሽኖች ዲስትራክትድ ሆነ የሆነ ቦታ ላይ እንዳትወድቅ ከመፍራት የመጣ ነገር ነው። ሌላ ኢንተረስቲንግ ነገር እኔ አሁን ኮሜዲ ጀምር እሺ እሱ ላይ ደግሞ ያለኝ እኔ ማለት በድፍረት ማንሳት እንፈልገው አርጊመንት ምን ተቃለ ለኔ ላይክ ይሄ እድሜ እንደ ሸራ ላይክ አዎ እንደ ፔንት ምናምን ታደርግበት ሸራ እንደ ሀገርም እንደ ጄኔሬሽንም ምናምን ልትወስዶ ትችላለህ። ይሄን ነገር ላይክ በፈለከው መውሰድ ትችላለህ። የኢትዮጵያ ውስጥ በጣም ትልቁ ችግር እና ትልቁ የሚያናደኝ ነው እንትን ነገር ምንድን ተቃለ ይሄ እኔ ሸራ ነው። እሺ አንተ ሸራን ኦልሬዲ ሞልተህበታል፣ ጨርሰህበታል። ስለዚህ ጨርሽበታል። ላይክ ወላጆች አንዳንዴ የሚያደርጉት ነገር ምንድን ተቃለ they are not trying to የሆነ እንትን ለማድረግ ምናምን ሳይሆን በቃ እነሱ ላይክ አንዴ ሸራቸውን ስለውበታል። yes they are trying to like ያንተ ሸራ ላይ የነሱ ሚስቴክ ለማስተካከል ግን እንደዛ ደግሞ ማለት አችልም ባይ ዘ ወይ ማለት ነው። ይኸውልህ if you are influenced by ማለት ነው። ይኸውልህ አዳምጠኝ። በስነ ስርዓት ህይወትን ከተመለከትከው ማለት ነው ወላጆች ቅድም እኮ ሰይፈ ብሏል የሆነ ነገር ሐሳብ ነው ዋይ ማለቱን ለምንድን ነው የምንፈራው? ወላጆች እኮ ልነግርህ ነው ተሳስተዋል ማለትን ለምንድን ነው የምንፈራው? እኔ እየፈራሁት አይደለም። እኔ ለኔ አልተሳሳቱም ብዬ ስለማስብ ነው። እንዴት እየነገርኩህ እኮ ነው። አሁን ለምሳሌ ሸራዬ ያለ ሸራዬ ላይ እኔ ብቻ ነኝ ምሳሌ ያለብኝ አልክ። ግን ቲንክ አባውት ኢት ኢትዮጵያ ውስጥ ያንተ ሸራ ላይ ስንት ሰው እንደሚስል አስበው። መንግስት ይስልብሃል፣ ባይዘው ገብቶሃል አይደል? ሃይማኖት ይስልብሃል፣ ገባህ አይደል? ቤተሰብ እንዳልከው ይስልብሃል፣ ጓደኞች መጥተው ይስልብሃል። ገባህ? አንተ ህይወት ውስጥ ሞላ ኩሽራው ገባህ አይደል? it's not just your parents if you're fucked up እና የሆነ some part of you hate about yourself የሆነ ፓርት ካላችሁ ማለት ነው ቤተሰቦቻችሁ ቅርብ ስላሉና easy to blame ስለሆኑ እነሱን blame ማድረግ አለባችሁ ማለት አይደለም። ሂዱና ህይወታችሁ ውስጥ ያሉና ያለፉ ሰዎችን ተመልከቷቸው። እውነቴን ነው የምልህ like ብዙዎቻችን ማለት ነው ከቤተሰቦቻችን የበለጠ ጓደኞቻችን ፋክ አፕ አድርገውናል። ገባ? እሱ ደግሞ የሳውር ቾይስ it's your choice አስበው። ገባ? ከቤተሰብ ለመሸሽ ብለህ ወይ ደግሞ ከሆነ ከማይመች ነገር ለመሸሽ ብለህ አባቴ መስሎኝ አሁን አቡሽ ራሱ ዲስከቨር አደረገ። ገባ? my father is the nicest man by the way እንዴ መሰለ እንትን ነው። አሁን ለምሳሌ ይሄ this is a practical እንትን በደንብ እዚያ ኢትዮጵያ ውስጥ ብሌም ለማድረግ ቀላሉ ነገር ምንድነው? ቀላሉ ነገር መንግስት። ገባ? ኤቭሪቲንግ ግን የመንግስት ጥፋት ግን አይደለም። ገባ? ሊኖርበት እኮ ይችላል። አይ ዶንት ኖ እኔ ፖለቲክስ ነው ያለበት፣ ግን ሁሉም ነገር ግን የመንግስት ጥፋት አይደለም። ገባ? አሁን የሴዶ ዕቃ የመንግስት ጥፋት አይደለም። ከፈጣሪ ጋር ነው መነጋገር ያለበት። ገባ? ኢትስ ላይክ ሁሉም ግን ከፋዘሩም ጋር ብቻ ኤቭሪቲንግ ኢዝ ናት የሆነ ነገር ጥፋት አይደለም። ውስጥ ያለ ነገር አለ። በቃ ገባ? you have an opportunity አሁን ለምሳሌ ማለት ነው እኔ ሱሳይድ የሚፈጽሙ ሰዎች በጣም ነው የሚያሳዝኑኝ። ባይዘው በጣም እኔ ሰልፊሽ ናቸው ብለህ ታምናለህ? አላምንም። እኔ እንደዛ ብዬ አላምንም። ማዘን ስታዝን ዴብዙንና እንትን ያዘንክበትን ርቀት የምታውቀው አንተ ነህ። የሚሰማህን ያጣኸው ነገር ላንተ ያለውን ዋጋ የምታውቀው አንተ ነህ አይደለ? ስለዚህ ያ ነገር አንተ ላይ የሚያመጣብህን ነገር ልትወስን የምትችለውም አንተ ነህ። ገባ? አንዳንድ ነገሮች ሾርት ከትና እንትን ሊመስሉ ይችላሉ። የሆነ እጥፋት በቃ ተገላገልኩ ከዚህ ነገር እንትን አልኩ ምናምን ነገር የምትልበት መንገድ ሊመስል ይችላል። ግን it never is አባረለ whatever you are ምንም ማረጋችሁ ምንም ማለት ነው እናንተ you are important in life። ገባ? አሁን ለምሳሌ በቅርብ ራሷን ያጠፋች ልጅ አለች which is a very sad thing። ገባ? which is a very sad thing። ገባ? ምክንያቱም ማወቅ አይጠበቅብህም አንድ ሰው ራሱን ያጠፋበትን ምክንያት ማለት ነው። የፈለገ ቢሆን ለአንተ ብቁ አይደለም ያ ምክንያት it's not enough reason ለሚሰማው ሰውዬ you matter ለህይወታችን ውስጥ ለውጥ የምታመጡ ሰዎች ናችሁ።
ህይወታችን ውስጥ ልታስተምሩ የምትችሉ ሰዎች ናችሁ። ህይወታችን ውስጥ ቦታ ልንሰጣችሁና አንድ ቀንም ቢሆን በእናንተ ልንጽናና የምንችልባችሁ አይነት ሰዎች ናቸው። እኔ በጣም ብዙ ጓደኞቼን አጥቻለሁ በራስ በማጥፋት ማለት ነው። which is አንዳቸውም ግን ማለት ነው ጀስቲፋይድ የሆነ ሪዝን ነግረውኝ አያውቁም። ገባ they might be sad they might be ምናምን ነገር ግን ህይወትን የሚያክልን ስጦታ ልታጡበት የሚያስችል ምክንያት ጀስቲፋይ አድርጎ ነግሮ የሚያውቅ ሰው የለም። ግን ለነሱ ግን ያ ምክንያት ትልቅዬ ገብቶሃል አይደል? ሜቢ ማለት ነው ሜቢ እዛች ቀን ያለቻችሁን ሐሳብ አንድ ቀን ማለፍ ነው የሚጠበቅባችሁ። አንድ ቀን ራሱ አይደለም it's like 20 seconds ምናምን ነገር ማለፍ ነው የሚጠበቅባችሁ። ከፈለጋችሁ ደግሞ ኮሜዲያን ሰይፈ ጋር ገብታችሁ እዩት። ያው ገባ አይደል? ስለዚህ ሜቢ ህይወት ውስጥ ያለ እኛ ጋር እኔም ህይወቴ ውስጥ ያለን ችግር በጣም ፕሮጀክት ማድረግ ሰው ነኝ። ግን ችግሩ ማለት ነው የሆነ ነገር ማታረግበት የሆነ ደረጃ ያልደረስክበት የሆነ ነገር ያልሆንክበት ችግር maybe it's you most of the time is you it's you at the end of the day እኮ አሁን like ተጎጂው እንትኑም አንተ ስለሆንክ like እንትን ነው የምታረገው። ከዛ ደግሞ አይኑ አንዳንድ ጊዜ ፊክሰብል ያልሆኑ ነገሮች ሊሆን ማለት በጣም ብር ያልክ ሰው ልትሆን ትችላለህ። በቃ ሁሉም ነገር ጥምም ያለበት ነው ልትሆን ትችላለህ። ግን majority of us are not like that ገባ we know they tried we share the love with them የሆነ ከቤተሰቦቻችን ጋር ስቀን እናውቃለን። ገባ የሆነ ሲሞክሩ አይተናቸው እናውቃለን። ህይወታቸው ውስጥ ለኛ ብለው ምን እንዳጡ አይተን እናውቃለን። ገብቶሃል? which is በጣም ሆፕፉል የሚያደርግና እንትን ነገር ነው። ገባ አባቶቻችሁ ማለት ነው። አሁን እኔ ስለ እንትን ብሎ ስለሄደው ሰውዬ አይደለም ጣጣ አርጎ ስለሄደው አይደለም ኖ አባቶቻችሁ አባት ማለት ህይወትን ሙሉ ፕሮቴክት ሊያረግልህ የቆመ አንድ ወንድ ማለት ሊያረግህ that's it። እናት ማለት ከራሷ ቆርሳ ምንም ነገር ይኑር አይኑር ከራሷ ቆርሳ ልትሰጥ ልታካፍል የምትችል አንድ ሴት ናት። ሰይፍች የኔ አንተ አርጊመንት እኔ እንዳልኩ እንዴት መሰለህ አንዳንዴ the way ወላጆቻችን ያሳደጉን መንገድ ወይ ወላጆቻችን ልክ ነው አስበው ብለው የመሩን መንገድ ይሁን ለነሱም እንዳንሆን አድርጎናል ብዬ ነው። በጣም ገብቷል። ግን አስበዋል የነሱን ትራውማ ደግሞ አስበው እሱ የነሱ አሁን ማይማም በጣም ተሳዘነኝ ፋዘሬ ምናምን like የሆነ ህይወቱ ላይ ምናምን ገብቷል እንትን ተርን ያደርጉት ነገሮች ምናምን አብሯቸው ምናምን ከና ኃይለማርያም ደሳለኝ ጋር ምናምን አይተዋር ሰው ነው። እሺ ብቻ ብዙ ነገሮች እንትን ያደረገ ሰው የሆኑ ዲሲሽኖቹ የሆኑ ከፋዘርየው ጋር የነበረው ሌላ እንትን ምናምን የፈጠረው እንትን ማይማም ምናምን ከአቴጋ ምናምን የነበራቸው ምናምን ስታስብ I think they just become better like ገብቷል። የሆነ all that trauma ተሸክሞ ግን በተወሰነ መልኩ like በጣም ማከብራቸው ወዳቸው they tried to better አሁን ቆይ ቅድም ያልኩህ ጋር መጣ ገባ። አሁን አንተም with time plus experience አንተ ከአባቴ ተሻልኩ አባት ነው የምሆነው ብለህ ነበር። እንደ ቾይስ ሁላ አይደለም እሱ ነገር ባይዘኝ እኮ እሱን ነው የምልህ። ለዛ መሰለህ እሱ are you really better ነው እያልኩ ያለሁት ገባ አይደል? are you really better ለመሰለህ what's the skill የምንለካበት መንገድ ምንድነው ነው ገባ አይደል? አሁን ለምሳሌ አንተ አባትህ ማለት ነው ኦር ደግሞ any of our dads ማለት ነው ቴፕ የለማ በዚህ ዘመን ፕሌይስቴሽኑን ፈቶ ይሰራል ገብቶሃል? ይሄ እንትን ኤክስፒሪየንስ ያረካቸው ነገሮች ማለት ነው አንተን እንደዚህ ኖቲስ እንድታረግ አርጎ ካሳደገ he is ገባህ አይደል? you are a product of that guy ያን ፍሪደም ከሰጠኝ ገባህ አይደል? ራስን ፊገር አውት አድርጋ ድራማቲክ እኔ እኮ ደስተኛ አይደለም ለምን እንዳልኩ ታውቃለህ ሰይፍች ቅድም እንዳልኩ ላይ አንዳንዴ ይገብታል ለነሱ ዓለም አለ በቃ በምትፈልገው ልክ ላለመሆን ራሱ like the way backfire አድርጓል መልሶ ለነሱ ለዛ እኔ the best thing ነገር ምንድነው ታውቃለህ በቃ ኢትዮጵያ ኮሚኒቲ ውስጥ ትንሽ conversation will fix ብዙ ነገር እንደውም እኛ we are privileged enough የሚገርም ነገር ምንድነው ታውቃለህ የኛ ጄኔሬሽን እንደውም አሁን መጥፎ ነገር ምንድነው ታውቃለህ የኛ ጄኔሬሽን ከልጆቻቸው ጋር ጓደኛ መሆን ይፈልጋሉ
እንትን አይተሃል? እቺ ዴት እናትየው ዴት የምትመርጥላት እንትን ሹፍ እነ በረከት ምን ላይ አላየህም? እሱ ኧረ አላየሁትም። አንደኛው ይሄኛውስ ለአዘር ኤንድ ነው ገብቷል። ቅድም የእነሱንም ኮንተንት እያለ ቲክቶክ እዩ ሰዎች ሄልዚ ባይዘው በጣም እንደሆነች ታውቃለህ። ይሄ ሹፍ ቲቪ ላይ ምናምን እንትን ዴት ምናምን ፓፕ ዘፓሉ ምናምን አይነት ልክ እንደዛ ይሆንና እናትየው ሺ ኢዝ ጀስት ፒኪንግ አፕ ዘ ዴት ለ18 ዓመት የምታወቅ ሰው ነች እናትየው ራሱ። ኧረ እባክህ ሶ ያንግ የሆነ ሾው ነበራት ስለ ሚስት ምናምን ስለ እንደዚህ ስጡ ምናምን ካልሰጠሽ አይነት እንትን ነው የምታወራው። ግን ሺዝ በጣም አማካሪ ነገር ነች ሴትዮዋ። እና የእሷ ልጅ ነች እና ለእሷ ልጅ የመረጠች ስንት ብር ኔክ ታደርጋለህ እንትን ምናምን እያለች ቁጭ አድርጋ የመረጠች። ወይ ጉዴ! ከዛ የእነሱ ሪያሊቲ ሾው አይነት ማለት ቲክቶክ ፔጅ አላቸው። ቲክቶክ ፔጃቸው ላይ በምን ይጣሉልሃል? እናትየው ዳይሪ አገኘችና አነበበች። እንዴት ዳይሪን ታነቢያለሽ? እዚህ ጋር ደግሞ ቴፕ እንዴት ማለት ቴፕ ማለት ቴፕ አትፍታ ተብያለሁ። ይኸውሉ ዳይሪዋን ስላነበበች ይቅርታ ጠይቃለች። እናትዬ ይቅርታ የጠየቀች አም ሶሪ ግን አይ ፊል ላይክ አም አባንደንድ ምናምን ነገር እንዴት እንደዚህ እየሆንሽ እንዴት አላውቅም ምናምን ወሬ ቨሪቲዝ በቃ ልክ እንደዚህ ስትከፍቺ ዳይሪ የሚል ነገር ካየ መዝጋት ነበረብሽ አለች። ቱ ዘ ፊውቸር ኪድስ ማለት ነው። እኔ ልጆቼ ኖረው ከዛ ዳይሪ ጽፈው ሲጀምር የሆነ እንትን ካገኘው አነበዋለሁ። ኢትስ ጀስት እንትን አለ። አዎ እንዴ you have to know what's going on in their life። ምን ሆነ ነው ኮንትሮሊንግ መሆን አለበት ማለት አይደለም፣ ግን you have to know that's your responsibility by the way። ኮሜንት ላይ ምን እንዳልታውቃል እናትየውንም ልጅየውንም በርበሬ ማለት ግን ላይክ አሁንም እኮ ሳይፍች ምን መሰለህ ላይክ እኔ ኮንቨርሴሽን will just take so ብዙ ነገሮች ላይክ ለነሱም ምን ሆነ ለሀገርም የምትሆነው ሰው ያደርጋል። አንዳንዴ ይሄ በጣም ኮንዘርቫቲቭሊ የያዝነው ነገር ገብቷል አይደል? የሆነ ነገሩን እየጣልከ መምጣት አለብህ። ለምሳሌ የሆነ ጊዜ ከአንድ ጓደኛ ልጅ ወልዷል እና ከሱ ጋር ተከራከርና ከሌላም ሰው ጋር እንደዚህ ልጅን ስለመግረፍ ተከራከር በደንብ ላይክ በእኛ አርጊመንት በእኛ አሰስመንት እሱም አክቹዋሊ አሁን ላይክ ፊዚካሊ እንትን አለ ልጅዋል ስናየው ላይክ ኢት ዋዝ ፖይንት በቃ ላይክ ከዚህ በኋላ እኔ ልጄን አልገርፍ ልጄን ምናምን ገርፌ ምናምን አላሳድም ገብቷል። እኔ I don't think there is one way ብዬ አላስብም እውነቱን ስነግርህ ማለት ነው። ለምን መሰለህ አንዳንድ ሰዎች በመገረፋቸው ሪስፖንድ የሚያደርጉ ሰዎች አሉ። አንዳንድ ሰዎች በመመከራቸው ሪስፖንድ የሚያደርጉ ሰዎች አሉ። እኔ አሁን በመገረፌ ነው ሪስፖንድ ያደረኩት። ገባ? አሁን መክረኝ አልተስተካከልም፣ እግዚአብሔር አልተስተካከልም ነበር፣ መክረኝ አልተስተካከልም ነበር። እውነቱን ስነግርህ ማለት ነው። ቁጭ አድርገህ ትንሽ ይዋል ሴፊች ነስቲ ብራም ብለህ ሴፊች መክራት ኧረ ትበላለህ። እግዚአብሔር እውነት እንዴት ልበል መሰለህ ኖ አይደለም ምን ወጣለ ጄነራላይዝ ሲደረግ አይደለም ጄነራላይዝ ስማኝማ ያንን ወይ መልቀቅ ነው ጄነራላይዝ ሲደረግ ትክክል አይደለም። ነገርኩ እኮ ዲፍረንት ፒፕል ሪስፖንድ ቱ ዲፍረንት ስቲሙላይ እንትን እኔ ታላቅ ወንድሜ ተገርፎ ያውቅ በህይወቱ አስበው ላይክ በጣም የሚገርም ሰው ነው የሆነው። ገባ? እኔ ደግሞ ተገርፌያለሁ። ገባህ? ኢትስ ላይክ እንትን ነው እኔ ሪስፖንድ የማደርግበት ስቲሙላይ ያ ነበረ። ጭንቅላቴን ኮንዲሽን አድርገውት ምናምን አይደለም። ጀስት እኔ የነበርኩበት ሲቹዌሽን ያ ነበረ። በቃ ገብቶሃል አይደለ? እኔ ከሰው ጋር ኢንተራክት የማደርግበት እንትን እሱ ነበረ። ኤኒሃው ግን ትንሽ ባክአፕ እናርግና የአቡሽ ጣጣ እኮ አሁን እኛ በአንቀጽ 29 የምንፈታው ላይ ሌላ ቶፒክ አለ ከሌለን ባይ ዘ ዌይ አንቀጽ 29 በእንትኑን ኳሊቲያችንን ጨምረን በአሪፍ እንግዶች እንመለሳለን። አሁን ከዛ በኋላ ደግሞ የእናንተን ምክር ሰምተን አናቋርጥም ማለት ነው። መሀል ላይ ብሬክ ምናምን ነገር ላይኖረን ይችላል። ረጅም ጊዜ እንቆያለን። ግን እናንተ ሰብስክራይብ እያደረጋችሁ እዩ ፕሊዝ፣ ሰብስክራይብ እያደረጋችሁ እዩ። የማንንም ነገር ሪፕሊኬት ማድረግ እየሞከርን አይደለም። የራሳችንን
እንትን ቢሆን ኖሮ ክራንች አድርገን እሺ ብቻ ላይክ የቅድሙ ሐሳብ ስንዘጋው I still believe like ይሄ በቃ የሆኑ ነገሮችን ላይክ ኮንቨርሴሽኖችን ምናምን ቅድም እንዳልኳላ ያንን ሐሳብ እንትን ብናደርግ ገብቷል ቤተሰብን ከሰራ ቤተሰብ ላይ ያሉ ጄኔሬሽናሊ ገብቷል ላይ ሲከታተል የመጣውን ነገር የሆነ ጋር ካስቆምክ like you will have like a better generation ችግሩን አውርቶ የሚፈታ like እንደ ሀገር ይሰፋል ቤተሰብ ከተሳካለ ሀገር ይስተካከላል ግን እኔ ይቅርታ አንድ ጊዜ በእናት ከዚህ ጋር የተገናኘ ሳይሆን እዮሃ ሚዲያ ላይ ወይ ደግሞ እግረኛው ላይ ለመሄድ ያሰባችሁ በቃ ጁስ የሆነ ታሪክ ያላችሁ አንድ ሰው እኛ ጋር ሊመጣ ፈልጋለሁ አንድ ቀን እግረኛው ጋር ምንድነው እሺ እና it will just ያን honest conversation ማድረግ ቢቻል ያ ፕሪቪሌጅ ቢመጣ I believe ማለት like አንዳንዴ ብዙ ነገር አልነበረም የሚፈልገው ከወላጆቻችን የፈለግነው ነገር ብዙ ነገር አለ ወይ ደግሞ like እንዴት መሰለ የሆነ ጊዜ ማን ነበር ኮሜዲያኑ ማን ሮሊንግ ነው ጄኬር ማን ሮሊንግ ነው ጥቁር ከይ እንትና እሺ you gonna laugh about እሺ እንደሱ እንክብኝና እሺ ብቻ like that conversation those like የሆነ vicious circle ምናምን ብናቆመው it will just fix ብዙ ነገር ቅድም እንዳልኩ ሰይፍቼ ነኝ ቀለል ስላደረኩት ነው like የኛ በጣም ቀላል ስለሆነ ነው like maybe ያልተረዳነው ምናምን ብዬ ባስበው ገብቷል የሆኑ ሰዎች their whole life በቃ past ያለ አየውስ ገብቷል like የሆኑ ሰዎችን ፋዘር ብላስ ማለት ነው like some people are like ፍሬም ጋር ተቀርቡና እሺ ደውዬ some people ገብቷል ላይፋቸው በቃ እንደዛ ኢዚ አይደለም እና ይሄንን ነገር ደግሞ ማለት በጣም ይሄ ቅርብ ያለ ነገር እንደዚህ ነገሮችን ብሬክ ማድረግ እንደምታስበው ኢዚ አይደለም እሺ ገብቷል ሰውነት ቢበላሽ ምናምን ወርክአውት ታደርጋለህ ምናምን ስራ ምናምን ከሆነ የሆነ ጠንክረህ ታጠናለህ ምናምን ነገር ግን እነዚህ ነገሮች they are like በጣም ጭንቅላት ውስጥ they are very loud yes ከዛ አንግል ነው ያልኩትና ወላጆች ክስ ከመሰረታችን በፊት let's talk የሚለውን ነገር ለማውራት ስለፈለኩ ነው another topic ምን ለመሰለ ማውራት እንፈልገው ሳውዝ አፍሪካ ምን ያለው ነገር የተከታተልክ ነው አይደል ነው ሳውዝ አፍሪካ ምን አፕን እያደረገ ነው መሰለ the xenophobic እንትን is becoming በጣም አሁን ሲሪየስ ሆኗል እሺ እና በጣም ብዙ አበሾች ምናምን ተገለዋል ምናምን ነገር oh my god እና ሳውዝ አፍሪካኖቹ ምናምን ነገር like ሀገራችንን ለቃችሁ ውጡ ምናምን አይነት እንትን ጀምረዋል እና በዚህ አጋጣሚ ውጭ ጉዳይ ሚኒስትር ምናምን ያየው ከሆነ ይሄንን ነገር they really need to take this issue seriously closely ነገር ይሆን ስለማቀው like እዚህ ሊኖረው የሚችለው ኢፌክት ምናምን የሚገባኝ ሰው ስለሆንኩ ነው በጣም ዲፕሎማቲክ ጫና ያስፈልገው ማለት like ሰዎቹ ገብቷል የሚያነሱት የራሳቸው አርጊመንት ሊኖር ይችላል እኛ ግን ዜጎቻችን ናቸው like ከዜጎች እንትን ጋር ነው ኢንተረስት ጋር ነው እንትን የምታረቀው እና it will be በጣም devastating የሆኑ ኢትዮጵያ ውስጥ ያሉ የሆኑ like ለምሳሌ ወደ ከምባታ ሀዲያ ምናምን ትሄድ ኖርማሊ like እንዳለ እንትኑ like የቆመው እዛ ባለ እንትን ነው ኢኮኖሚው like every የላይፍ እንትኑ እዛም በጣም ብዙ ኮሚኒቲ ነው ያለው ከሌላም ኮሚኒቲ ያሉ ሰዎች አሉ እና ፕሊስ በዚህ አጋጣሚ እዛ ያላችሁት እንግዲህ በዙሉ ቋንቋ ምን እንደምንላችሁ አናውቅም እግዚአብሔር ይጠብቃችሁ እናንተን እዛ ያላችሁት እግዚአብሔር ይጠብቃችሁ እነዛም ሰዎች ልቦና ይስጣችሁ ፕሊስ ሚኒስትሪ ኦፍ ፎሬን አፌርስ ይሄንን ነገር ሲሪየስሊ ተከታተሉትና like at least የሆነ አይነት ዲፕሎማቲክ ጫና ብቻ like you guys know better ይሄንን ነገርና you have to ምክንያቱም like the problem ከፍቷል እንደዛ ያለው ነገር እንትን ካለ በጣም ብዙ ሰፊ ችግር ይዞ የሚመጣ ብዙ ነገሮችን የሚያናጋ እንትን nice so anyhow we are grateful እናንተ አብራችሁን ስለሆናችሁ በጣም እናመሰግናለን እንወዳችኋለን አንቀጽ 29 ላይ ያላችሁን ሐሳብን አስተያየት ንገሩን ባይዘይ ለራሳችሁ ያዙት ይንገሩን ምን እንደሚሆን like let's make it a one way conversation እና ከናንተም እየሰማን ምናምን let's grow like እኛ like በዚህ አጋጣሚ እኔም ሰይፈም we are not experts ምንም አይነት ኤሪያ ላይ like normally በኮንቨርሴሽን ምናምን ሰዎች ነን በጨዋታ ምናምን ሰዎች ነን ሐሳቡን ያመጣን እናውራ ሜይ 15
ትኬት ጊቫዌ ይለቅ ግን ባለፈው ሰተን ነበር እግዚአብሔር ሰተናል ኢቨን ለአውራ ራሱ ሰተናል ኦኬ ስለዚህ ሜይ 15 የሚካሄደው ማሪዮት ሆቴል የሚካሄደውን ኮሜዲ ስፔሻል ሳይሆን እንትን ስፔሻል ጃዝ ሾው ፕሪሚየም ኤክስፒሪየንስ አምጸዴ ቬኑም ጸዴ ነው ፐርፎርማንሱም ጸዴ ነው 600 ብር ቲኬቶቹን ግዙ ቲኬት መግዛት ማትችሉ ሰዎች ኢንስታግራም ላይ ይሄን ኤፒሶድ ጥያቄ ልጠይቅና ሶ 25ኛው አቡሽ ምንድነው ታበላሻለህ የተባለው አይደለ እንትን 25ኛው ገስታችን ማን ነበር ቆጥረው ከአንድ ጀምራችሁ ቆጥረው 25ኛው ገስታችን ማን ነበር ይሄን ለመለሱ ለ5 ሰዎች ቲኬት እንሸልማለን ማለት ነው እኔን ይመስላል ሰናይ እሁድ ይሁንላችሁ stop the xenophobic attack on our people and ሌሎቹም ሀገራት ላይ ላሉት ቦዳሉት ሰዎች this is ልካደለም only Ethiopians የሚገርመው ነገር only Ethiopians ውጭ ሀገር ሄደው በጣም ተንቀውና ተገፍሰው የሚኖሩ ሰዎች ማለት ነው only Ethiopians ገባ ኢትዮጵያ የመጣ የትኛውም የውጭ ሀገር ሰው ተከብሮና ተወዶ ነው የሚኖር ማንዴላና ስልጣናና ስንት ነገር አለና ወየበሉን እና መሰግናለን ሰብስክራይብ አድርጉ ሰይፍቺ ነበረ አቡሻ ነበረች ቻው yes